ድርሳነ ሚካኤል በሀብታም ቤት ሀብት ንብረት ባላቸው በምድር ሀብት እግዚአብሔር የባረካቸው ሰዎች ድርሳን ገዝተው አንባቢ ቀጥረው ጸበል እያስረጩ እየተረጩ የሚኖሩ ብዙዎች አጥር ቅጥር ሊሆናቸው ሚካኤል ማለት ነው። እንጦንስ ያመነኮሰ ቅዱስ ሚካኤል ነው ይላል። ሚካኤል እንግዲህ ቆብ ከእንጦንስ አናት ላይ ጭንቅላት ላይ ቆብ አምጥቶ ጭኖ ባርኮ ነኮሰው ሚካኤል ነው። የሞት ትምህርት ነው። የተረገሙ ናቸው። በሰማይ ማንም ስልጣን የለው። ሚካኤል ስልጣን የለውም። ገብርኤል ስልጣን የለውም። ማርያም ስልጣን የላትም። መላእክት ስልጣን የላቸውም። ቅዱሳን ምንላቸው፣ ጻድቃን ምንላቸው፣ ሰማዕታት፣ ነቢያት፣ ሐዋርያት ምንላቸው ብንደረድራቸው በሰማያት ስልጣን ያለው አንድ ብቻ ነው። በሰማይ ስልጣን ያለው የናዝሬቱ ኢየሱስ ብቻ ነው። ስለዚህ በቅዱስ ሚካኤል ድርሳን የሚታመኑ ሰዎች አምላክ የላቸው። ሰላም ቅዱሳን እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልሁኝ እንግዲህ የዛሬውን መርሃ ግብር ቀጥላለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እንግዲህ ዛሬ የምንመለከተው ድርሳነ ሚካኤልን በተመለከተ ይሆናል። ድርሳነ ሚካኤል እንግዲህ የ12 ወራት አሉት። በዚህ በ12ቱ ወራት ሙሉ የሚነበበውን ሐሳቡን በመጽሐፍ ቅዱስ በመመርመር ሐሳቡ መልእክቱ ከመጽሐፍ ቅዱስ አንጻር መታየት ስላለበት ብዙ የስህተት ትምህርትና ወይም ደግሞ የተለያዩ ሐሳቦችን የያዘ መጽሐፍ ስለሆነ በመጽሐፍ ቅዱሳችን ሐሳቡን እናያለን ማለት ነው። ስለዚህ ይህንን ትምህርት የምትከታተሉ ቅዱሳን በደንብ እያደረጋችሁ ከመጽሐፍ ቅዱስ ትምህርት ጋራ ከእግዚአብሔር ሐሳብ ጋር በማነጻጸር ነገሩን እንድትመለከቱት እንድትመረምሩት ከወዲሁ አሳስባለሁኝ። እንደ መነሻ ሐሳብ በዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ ያለውን ክፍል በማንበብ የዕለቱን መልእክት አስተላልፋለሁኝ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በነበረበት ዘመን በዮሐንስ ወንጌል እንደተናገረው ሐሳቡን እንይ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል። አሁን እዚህ ጋር ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ትልቅ ነገር የተናገረው ሐሳብ አለ። ምንድን ነው ያለው ብለን ስንል በስሜ የምትለምኑትን ሁሉ አደርገዋለሁ ይላል። በስሜ እንግዲህ ይሄ ምንድነው? ስለ ልመና ነው እየተናገረ ያለው። ልመና በኢየሱስ ክርስቶስ ስም መሆኑን መጽሐፍ ቅዱሳችን ነው የሚነግረን። በልጁ በኢየሱስ ክርስቶስ ስም ወደ አብ ልመናን ማቅረብ የሚቻል መሆኑን መጽሐፍ ቅዱሳችን ይናገረናል። እንግዲህ ሌላም ክፍል ላይ ልጨምርና የማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ጀምረን ስናነብ የምናገኘው ሐሳብ አለ። ማቴዎስ ምዕራፍ 7 ከቁጥር 7 ጀምሮ ራሱ ጌታችን ኢየሱስ ክርስቶስ የተናገረው አለ። ይህንንም በተመለከተ እንግዲህ ሐሳቦችን ከመጽሐፍ ቅዱስ አንጻር እንድናያቸው አስፈላጊ ስለሆነ ነው። ጌታም ሲያስተምር የተናገረውን እንዲህ ማቴዎስ 7 ከቁጥር 7 ጀምሮ እንደዚህ ብሏል። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ እንዲህ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከእናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ይላል። አሁን እዚህ ጋር ለምኑ ይሰጣችሁማል። አንድ ስለ ልመና ይናገራል። ፈልጉ ታገኙማላችሁ፣ ስለመፈለግ ይናገራል።
መዝጊያን አንኳኩ ይከፈትላቸዋል። ስለ ማንኳኳት ይናገራል። የሚለምነው ሁሉ ይላል፣ ስለ ልመና ይናገራል። ይቀበላልና የሚፈልገውም ያገኛል። መዝጊያንም ለሚያንኳኳው መልስ አለው። እዚያ ጋር ያንኳኳም ያገኛል፣ የለመነም ያገኛል፣ ለፈለገም ደግሞ ያገኛል። ለሁሉ እዚያው ጋር መልሱን አስቀምጦታል መጽሐፍ ቅዱስ ማለት ነው። እንግዲህ መጽሐፍ ቅዱስ የሚናገረውን ሐሳብ ተከትለን ስንሄድ መልስ የሚሰጥ ራሱ እግዚአብሔር እንደሆነ መለመንም መጠየቅም መፈለግም ያለበት ራሱ እግዚአብሔር መሆኑ ግልጽ በሆነ መንገድ መጽሐፍ ቅዱሳችን ይናገራል እና የምትለምኑትን ሁሉ በስሜ አድርጉ ይላል። በሌላም ክፍል ስንመለከት እና እንግዲህ ስለ ልመና ይናገራል፣ ስለ ማንኳኳት ይናገራል፣ ስለ መፈለግ ይናገራል። ነገር ግን መልሱን የሚሰጥ ራሱ እግዚአብሔር በልጁ በክርስቶስ ስም የተደረገውን ነገር አብ እንደሚሰጥ መጽሐፍ ቅዱስ በግልጽ ይናገራል። ይህንን ከተናገርን በኋላ እንዲህ ካልኩ በኋላ ወደ ድርሳነ ሚካኤል ሐሳብ ነው የምሄደው። እንግዲህ ድርሳነ ሚካኤል በሀገራችን በብዙ ሰዎች ፊት የሚነበብ መጽሐፍ እንደሆነ ግልጽ ነው። እንግዲህ ድርሳነ ሚካኤል የ12 ወር አለው። 12ቱን ወራት ሙሉ የሚነበብ በየቀኑ ማለት ነው። እንግዲህ በየቀኑ የሚነበብበት ቤት አለ፣ በየወሩ የሚነበብበት ቤት አለ። አንባቢዎች ገንዘብ እየተከፈላቸው ብር እየተሰጣቸው ድርጎ ቀለብ እየተሰጣቸው በሀብታም ቤት በባለጠጋ ቤት ገብተው ድርሳነ ሚካኤል እያነበቡ ጸበል የሚረጩ በውጭም በውስጥም እንደዚህ አይነት አሰራር አለ እንግዲህ በሀገራችን ማለት ነው። እና ድርሳነ ሚካኤልን በተመለከተ ስንሄድ በመጀመሪያ ሐሳብ መጽሐፉ የስህተት ትምህርት መሆኑን ወይም ደግሞ የስህተት አስተምሮ እንደሆነ በደንብ አድርገን እንነጋገርበታለን ማለት ነው። እንግዲህ በክፍል ስለሚቀርብ እሱን በተከታታይ ትምህርቱን ማየት በጣም አስፈላጊ ነው። እንግዲህ ወደ ሐሳቡ ልግባ። ድርሳነ ሚካኤል ላይ መቅድም 3 ላይ ሲናገር ከመከራ የሚያድነን ሚካኤል ከሰማይ ከዋክብት እና ከባህር ዳር አሸዋ የሚበዛ ታምራቱ ወይም አማላጅነቱ ብሎ ይናገራል። እንግዲህ ከመከራ የሚያድን ማን ነው ብሎ ቅዱስ ሚካኤል ከሰማይ ከዋክብትና ከባህር ዳር አሸዋ ይላል። የሚበዛ ታምራቱ የማን? የቅዱስ ሚካኤል ማለት ነው። የቅዱስ ሚካኤል ታምራት ከሰማይ ከዋክብት ከባህር ዳር አሸዋ የሚበዛ መሆኑን ይናገራል። ደግሞም አማላጅነቱን ይናገራል። ቅዱስ ሚካኤል አማላጅ ስለመሆኑ መቅድም 3 ላይ ስንሄድ በደንብ አድርገን ማየት እንችላለን ማለት ነው። እና የቅዱስ ሚካኤልን ምልጃ በተመለከተ ድርሳኑ ከመጀመሪያ እስከ መጨረሻ በየምዕራፉ በየወሩ ምንባብ ውስጥ የቅዱስ ሚካኤልን አማላጅነት እናገኘዋለን። እንግዲህ ቅዱስ ሚካኤል ከሰማይ መላእክት አንዱ ነው። መንፈስ ነው። ግዙፍ አካል፣ ስጋና ደም የለውም። የሚታይ የሚጨበጥ የሚዳሰስ ነገር ማለት ስጋና ደም የለውም ማለት ነው። እንግዲህ ቅዱስ ሚካኤል በተለያየ መንገድ ለሰዎች ተገልጦ ያነጋገረበት ያወራበት ደግሞ ብዙ ስፍራዎች ላይ ተጽፏል። ነገር ግን በተፈጥሮ ቅዱስ ሚካኤል መንፈስና የማይዳሰስ መሆኑን መጽሐፍ ቅዱስ በደንብ ስለሚናገር ወደዚህ ብዙ ላልገባ እችላለሁ። ግን ቅዱስ ሚካኤል ያደረገው ታምራትና ድንቅ ከሰማይ ከዋክብት ከባህር ዳር አሸዋ ይበዛል የሚለው በጣም አደገኛ የስተት ትምህርት ነው። ለምን ከተባለ የሰማይን ከዋክብት ቆጥሮ እየጨረሰ የለም፣ የሚያውቃቸውም የለም። እንዲያውም ይህንን ከተባለ ከእግዚአብሔር በላይ ነው ማለት ነው ቅዱስ ሚካኤል። እና ይሄ የተጋነነ ድርሰት የተጋነነ ትምህርት ስለሆነ እንግዲህ ከሰማይ ከዋክብት የሚበልጥ ታምራትና ድንቅ አደረገ የሚለው በጣም አደገኛ ትምህርት ስለሆነ ይህንን ቆም አድርጋችሁ ከእግዚአብሔር ቃል አንጻር ማየት በጣም አስፈላጊ ነው። ከባህር ዳር አሸዋ የሚበዛ ታምራት አደረገ የሚለው በመጽሐፍ ቅዱስ ብንፈልግ ከመጀመሪያ እስከ መጨረሻ ብናይ እንኳን በመጽሐፍ ቅዱስ ሚካኤል አደረጋቸው የተባሉ ታምራቶችን መቁጠር እንችላለን ማለት ነው። ይሄም በጣም የተጋነነ ሐሳብ መሆኑን በደንብ አድርገን ማየት እንችላለን። መቅድሙ ላይም ስንገባ የቅዱስ ሚካኤል አማላጅነት አሁን ቅዱስ ሚካኤል በኃጢአት በእስራት ወይም ደግሞ በእግዚአብሔር ቁጣ ስር ላሉት ሰዎች ቅዱስ ሚካኤል እየማለደ መንግስተ ሰማያት የሚያስገባ መሆኑን ይናገራል። ግን ይህንንም ከተናገረ በኋላ ቀጣዩ የሚናገረው ማንኛውንም ነገር በቅዱስ ሚካኤል ስም ነው። ቅድም ከመጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ማቴዎስ 7 ከቁጥር 7 ላይ ያነበብኩትን ክፍል ከዚህ ክፍል ጋር ቅዱስ ሚካኤል አደረገ ከተባለው ነገር ጋር ስናነጻጽረው በጣም የሰማይና የምድር ያህል ልዩነት እንዳለው ግልጽ በሆነ መንገድ መረዳት ይቻላል።
ቅዱስ ሚካኤል ማንኛውንም ነገር በቅዱስ ሚካኤል ስም ያደረገ ገሃነምን አያያትም ይላል። ማንኛውንም ነገር በቅዱስ ሚካኤል ስም ያደረገ ሰው አንድ አማኝ፣ አንድ የቅዱስ ሚካኤል ተከታይ ወይም ደግሞ ቅዱስ ሚካኤልን አምናለሁ በቅዱስ ሚካኤል እታመናለሁ የሚል ሰው በቅዱስ ሚካኤል ስም ዝክር ሊሆን ይችላል፣ ምጽዋት ሊሆን ይችላል። የትኛውንም ነገር በሚካኤል ስም ካደረገ ገሃነመ እሳትን አያያትም ይላል። ተመልከቱት እንግዲህ ቅዱስ ሚካኤል ማለት እግዚአብሔር ማለት ነው። ወይም ደግሞ እንደ ኢየሱስ ክርስቶስ ማለት ገሃነምን የረታ ወይም ደግሞ በሞት ላይ ስልጣን ያለው ተደርጎ መታየት ማለት ከገሃነም የሚያድን አንዱ ሆኖ ሳለ ክርስቶስ ኢየሱስ ነው ከገሃነም የሚያድን ከሞት የሚያድን ከስርዓት ከእግዚአብሔር ፍርድ ከእግዚአብሔር ቁጣ ሊያድን የሚችል አንድ ብቻ ነው፣ እሱም ኢየሱስ ነው። አሁን ቅዱስ ሚካኤል ከማን ጋር ተነጻጽሯል? ከኢየሱስ ጋር ተነጻጽሯል። ለምሳሌ በዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ላይ ያነበብኩትን ክፍል ይሄ ይቃወመዋል ማለት ነው። ቅዱስ ሚካኤል እንደ ኢየሱስ ክርስቶስ ነው ማለት ነው። ማለት በስሜ ማንኛውንም ነገር በስሜ ካደረጋችሁ ገሃነመ እሳትን አታዩም ማለት ይሄ የአምላክነት የፈጣሪነትን ስፍራ የተካ መልአክ ማለት ነው። ስለዚህ በሚካኤል ስም ምጽዋት መስጠት፣ በሚካኤል ስም ማብላት ማጠጣት፣ በሚካኤል ስም የትኛውንም በጎ ነገር መልካም ነገር ማድረግ ከገሃነመ እሳት የሚያድን መሆኑን ድርሳኑ ይናገራል። መቅድም ገጽ 5 ላይ ስንሄድ ማለት ነው። እንግዲህ ይህንን በተመለከተ ከኢየሱስ ክርስቶስ ትምህርት ጋር ስናነጻጽረው እንዴት ነው ልናስተካክለው የምንችለው ስንል አንደኛ የኢየሱስ ክርስቶስን ስፍራ የተካ መሆኑን በደንብ አድርገን ማየት እንችላለን። ምን ይላል እዚህ ጋር ስንናገር ታምራትን የሚያደርግ በከበረ በቅዱስ ሚካኤል በዓል ቀን መታሰቢያን የሚያደርግ ሁሉ ለቤተ ክርስቲያን ዕጣን የሚሰጥ ቢሆን መስዋዕትን የሚያቀርብ ቢሆን ምን አይነት መስዋዕት ነው? አሁን እኮ እዚህ ላይ መታየት ያለበት ለቅዱስ ሚካኤል የምናቀርብለት መስዋዕት ምን አይነት መስዋዕት ነው? እንግዲህ የምስጋና መስዋዕት እንዳለ መጽሐፍ ቅዱስ ይናገራል። እዚህ ጋር ስንመጣ ግን ለቅዱስ ሚካኤል ምን አይነት መስዋዕት ነው የምናቀርብለት? እንስሳ ነው? ፍየል ነው? በግ ነው? ዋኖስ ነው? ርግብ ነው? ምን አይነት መስዋዕት ነው ለቅዱስ ሚካኤል የሚቀርብለት? እንግዲህ ቅዱስ ሚካኤል እኮ በአምላክ ስፍራ ተተክቷል ማለት ነው። መስዋዕት የሚቀበል ከሆነ መስዋዕት የሚሰዋለት ከሆነ መስዋዕት የሚታረድለት ከሆነ በብሉይ ኪዳን ዘመን እግዚአብሔር በተለያየ ኃጢአት ለወደቁት ሰዎች የሚቀርብ እንስሳ ነበር በእግዚአብሔር ፊት። እዚህ ጋር ግን ለቅዱስ ሚካኤል ምን አይነት እንስሳ ነው ሰውተን አርደን ይኸው መስዋዕትን ልንለው የምንችለው? ቅዱስ ሚካኤልስ መስዋዕትን ይቀበላል ወይ? ምን አይነት መስዋዕት ነው? የምስጋና መስዋዕት ነው? የአምልኮ መስዋዕት ነው? የስግደት ነው? የምን መስዋዕት ነው? ይህንን በደንብ መጽሐፉ ይናገራል። ስለዚህ ለቅዱስ ሚካኤል መስዋዕትን መሰዋት ለምሳሌ ዕጣን ምን ይላል? ለቤተ ክርስቲያን ዕጣን የሚሰጥ ቢሆን መስዋዕትን የሚያቀርብ ቢሆን ይላል። ዕጣን መስጠት ለቤተ ክርስቲያን መስዋዕትን በስሙ መስዋዕትን የሚያቀርብ ቢሆን የተራበን ያበላ የተጠማን ያጠጣ ቢሆን የታረዘም ያለበሰ ቢሆን ያዘነውን ያረጋጋ የተከዘውን ደስ ያሰኘ የታመመውን የጎበኘ ቢሆን ስለከበረ ስለ መላእክት አለቃ ስለ ቅዱስ ሚካኤል ስም በጭንቅ በመከራ ያለውን እስረኛን የጠየቀ ቢሆን ገሃነምን አያያትም ነው የሚለው። አሁን ወንጌሉ ቀረ። አሁን ወንጌል የሚባል ነገር የለም። እዚህ ጋር በክርስቶስ ኢየሱስ ዘመን የተነገረውን የራሱን የክርስቶስን ትምህርት ከንቱ ያደረገ ትምህርት ማለት ነው። እዚያ ጋር በማቴዎስ ወንጌል ላይ ስንሄድ የተራበ ያበላ የተጠማ ያጠጣ የሚለውን ሐሳብ ቅዱስ ሚካኤል ተረክቦታል። ስለዚህ በቅዱስ ሚካኤል ስም ምጽዋትም ሆነ የትኛውንም ነገር ያደረገ ገሃነመ እሳትን አያያትም ብሎ መጽሐፉ ተናገረ። ይሄ በጣም ስህተት ነው፣ ድፍረት ነው። ቅዱስ ሚካኤል ከገሃነም አያድንም። ቅዱስ ሚካኤል ዕጣንን አቀረብንለት፣ መስዋዕትን ሰዋንለት፣ የትኛውንም ነገር አደረግንለት። ቅዱስ ሚካኤል እውነት ለመናገር ከእግዚአብሔር ዙፋን እግር ስር ከመኖር ውጪ የመውጣት የመውረድም መስዋዕት የመቀበል ጊዜና ሰዓት ራሱ የለው። እዚህ ጋር ግን ቅዱስ ሚካኤል እንደዚህ ነው ተደርጎለታል። እና መታሰቢያን ያደረገ መታሰቢያ በነገራችን ላይ ለሞተ ሰው ነው መታሰቢያ መደረግ ያለበት እንጂ ለመላኩ መታሰቢያ አይገባውም። ይሄ መንፈስ የሆነ የማይሞት ነው። እዚህ መታሰቢያ እኮ ለሞተ ሰው ነው፣ ተስካር ማለት ነው። ለሞተ ሰው ነው መታሰቢያ የሚደረግ እንጂ ለቅዱስ ሚካኤል ምን መታሰቢያ ያስፈልገዋል? ስለዚህ በሀገራችን መታሰቢያ ተብሎ የሚታወቀው ነገር ለሞተ ሰው ነው። መታሰቢያነቱ ሲሞት በ80 በ40 በመንፈቅ በሙት ዓመቱ መታሰቢያነቱ ይደረግለታል ማለት ነው። ለቅዱስ ሚካኤል ደግሞ ምን አይነት መታሰቢያ ነው ሊደረግለት የሚችል? እና
የበዓሉ መታሰቢያ ከሆነ በዓል እንድናከብር መጽሐፍ ቅዱስ አልነገረንም። መጽሐፍ ቅዱስ አላስተማረንም። የቅዱስ ሚካኤልን በዓል የቅዱስ ሚካኤልን ዝክር ዘክረህ መታሰቢያውን አድርግ የሚል ነገር የለም በአዲስ ኪዳን። በአዲስ ኪዳን አንድና አንድ ነው፣ እሱም ኢየሱስን ነው ማሰብ ያለበት ሰው እና ለቅዱስ ሚካኤል የታረዘ በማልበስ የተጠማን በማጠጣት የታሰረን በመጠየቅ በመጎብኘት በስሙ መልካም ነገር በማድረግ ገሃነመ እሳትን አያይም የሚለው ትምህርት መጽሐፍ ቅዱሳዊ እንዳልሆነ በግልጽ መታወቅ መቻል አለበት። ስለዚህ ገሃነመ እሳትን ላለማየት አስፈላጊው ነገር በክርስቶስ ኢየሱስ በማመን ነው እና ዮሐንስ ወንጌል ላይ አንድ ነገር ይናገራል። ለምሳሌ ከእግዚአብሔር ቁጣ የምንድንበትን መንገድ ዮሐንስ ሲነግረን እንደዚህ ብሎ ነው የነገረን። ከእግዚአብሔር ቁጣ ምንድነው? በምንድን ነው ከእግዚአብሔር ቁጣ የምንድነው? ከእግዚአብሔር ፍርድ ነፃ ምን ሆነው? እግዚአብሔር በኃጢአት ለወደቀው ዓለም እንዴት ነው እግዚአብሔር ሊራራ የሚችለው የሚለውን ነገር ስንመለከት በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ሁል ጊዜ መነገር ሰዎች ሁሉ መስማት ያለባቸው ቃል አለ። ይሄም ቃል እንዲህ ነው የሚለው፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። ምን አይልም? አይፈረድበትም። ፍርድ አለበት ማለት ነው። በክርስቶስ ኢየሱስ የማያምን ሰው የእግዚአብሔር ፍርድ በሱ ላይ አለ ማለት ነው። አይፈረድበትም ይልና በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርድ አለ። የምን አይነት ፍርድ? የዘላለም ፍርድ፣ የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ አለ ማለት ነው። በምን አይነት ሰው ላይ? በክርስቶስ ኢየሱስ በማያምን ሰው ላይ። ስለዚህ የእግዚአብሔርን ፍርድ በቅዱስ ሚካኤል መታሰቢያ መቀልበስ አይቻልም። የእግዚአብሔርን ፍርድ የእግዚአብሔርን ቁጣ በቅዱስ ሚካኤል ስም ምጽዋት በመስጠት በማብላት በማጠጣት የታረዘን በማልበስ የተራቆተን በማልበስ የእስረኛን በመጠየቅ በቅዱስ ሚካኤል ምጽዋት በማድረግ መታሰቢያውን በማድረግ መስዋዕት በመሰዋት በቅዱስ ሚካኤል ስም ማንኛውንም ነገር በማድረግ የእግዚአብሔርን ፍርድ የእግዚአብሔርን ቁጣ ይሄንን መቀልበስ አይቻልም። ከእግዚአብሔር ቁጣና ከእግዚአብሔር ፍርድ ሰው ሊድን የሚችለው ሊያመልጥ የሚችለው እንደተናገረው በእርሱ የሚያምን የዘላለም ሕይወት እንዳለ አለው ተብሎ የተነገረለት ኢየሱስ ነው። በኢየሱስ ክርስቶስ በማመን የዘላለም ሕይወት አለ ነው። ከእግዚአብሔር ቁጣ ነፃ የሚወጣው ከእግዚአብሔር ፍርድ ነፃ የሚወጣው ሰው በክርስቶስ ኢየሱስ ያምን ነው እንጂ በቅዱስ ሚካኤል የሚቀለበስ ፍርድ የለውም። እግዚአብሔር ጉቦኛ አይደለም፣ ሙሰኛ አይደለም። ለምሳሌ እግዚአብሔር የፈረደውን ፍርድ ሌላ ጻድቅ መጥቶ ሊገለብጠው አይችልም። ስለዚህ ሰዎች ሁሉ በቅዱስ ሚካኤል ስም የሚያደርጉትን ነገር ተጠንቅቀው መርምረው አውቀው ተረድተው ስህተት እንደሆነ ተረድተው በክርስቶስ ኢየሱስ ስም ቅድም ዮሐንስ እንደተናገረው ማንኛውም ነገር በስሜ የምትለምኑትን ማንኛውንም ነገር በስሜ የምትለምኑትን ሁሉ አድርገዋለሁ እንዳለ በኢየሱስ ስም ማድረግ ነው እና እዚህ ላይ ምን ይናገራል? አላከውምና ይልና በልጁ እንዲድን ነው እንጂ ዓለም በልጁ እንዲድን ነው እንጂ ይላል። አሁን እዚህ ላይ ትልቁ ነገር ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማን? በኢየሱስ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን መቼ ነው የሚለው? አሁን ተፈርዶበታል። መቼ? ፍርድ መቼ ነው ያለው? ፍርድ ገና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወደዚህ ምድር ተመልሶ ሲመጣ ያኔ አይደለም ፍርዱ። አንድ በክርስቶስ ኢየሱስ የማያምን ሰው በዚህ ምድር ሲኖር አሁንኑ ተፈርዶበታል ማለት ነው። በኢየሱስ የማያምን ሰው አሁን ተፈርዶበታል። የእግዚአብሔር ፍርድ በላዩ ላይ አለ። የእግዚአብሔር ቁጣ በእርሱ ላይ አለ። እግዚአብሔር ስለ ልጁ ስለ ኢየሱስ የተናገረውን ነገር ባለማመኑ ሰውየው በፍርድ ውስጥ ነው ያለ እና አሁን ተፈርዶበታል። መቼ ስንል ነገ አይደለም፣ ከነገ ወዲህ አይደለም። መቼ? አሁን ተፈርዶበታል። ይህንን ፍርድ ግን በቅዱስ ሚካኤል ማምለጥ አይቻልም። በቅዱስ ሚካኤል ስም ማምለጥ አይቻልም። የእግዚአብሔርን ፍርድ፣ የእግዚአብሔርን ቁጣ፣ የእግዚአብሔርን ፍርድ፣ የእግዚአብሔርን መለኮታዊ ብያኔ በቅዱስ ሚካኤል ስም ማምለጥ አይቻልም፣ መቀልበስ አይቻልም። ይሄ የቅዱስ ሚካኤልን ትምህርት ትቶ ወደ ክርስቶስ ትምህርት መምጣት ያስፈልጋል እና አሁን ተፈርዶበታል ይላል። ሌላው እዚሁ መጽሐፍ ላይ ምዕራፍ 3 ቁጥር 31 ላይም ሲናገር ከላይ የሚመጣው ከሁሉ በላይ ነው፣
ከምድር የሚሆነው የምድር ነው፣ የምድሩንም ይናገራል። አሁን እዚህ ጋር ከላይ የመጣው ማን ነው? ክርስቶስ ነው። ከላይ የመጣው ክርስቶስ ሆኖ ሳለ የሰማይን ነው የሚናገረው። የምድር የሆነ ደግሞ አለ። ከምድር የሆነ ከሰማይ ያልመጣ ከምድር የሆነ ደግሞ አለ። ከምድር የሆነው ስለ ምድሩ ይናገራል፣ ከሰማይ የመጣው ደግሞ ስለ ሰማይ ይናገራል። ከሰማይ የመጣው እሱ ክርስቶስ ግን ሁሉን ነግሮናል። እንዴት አድርጎ ነው የነገረን? የምድር ነው የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው ደግሞ ይናገራል። ከሰማይ የመጣው ከሁሉ በላይ መሆኑን ይናገራል። ከመላእክትም በላይ ነው። ክርስቶስ ኢየሱስ ከመላእክትም በላይ ነው። ከነቢያትም ከሐዋርያትም በላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍጥረቱ ሁሉ በላይ ነው። ስለዚህ ከሁሉ በላይ የሆነውን ክርስቶስ ኢየሱስን ሰው ካላወቀ ሊድን አይችልም። ከእግዚአብሔር ቁጣ ማምለጥ አይችልም። ከእግዚአብሔር ፍርድ ነፃ መሆን አይችልም። ከሁሉ በላይ ያየውንና የሰማውንም ይህንን ይመሰክራል። ማን? ከሰማይ የመጣው ከላይ የመጣው ኢየሱስ ያየውን የሰማውን ምን ይላል? ይመሰክራል። ምስክሩንም የሚቀበለው የለም ይላል። የማንን ምስክርነት? ኢየሱስ መጥቶ የተናገረውን በአባቱ ፈቃድ ወደዚህ ምድር መጥቶ የተናገረውን ሰው ሁሉ ሊሰማው አልፈለገም። ክርስቶስ የተናገረውን ክርስቶስ የመሰከረውን ምስክርነት አለመቀበል በእግዚአብሔር ፍርድ ለዘላለም መኖር ነው። ስለዚህ የኢየሱስ ክርስቶስን ምስክርነት ትተን ድርሳነ ሚካኤል ላይ ሚካኤል አደረገ በተባለው ሐሳብ ላይ አይምሯችንን ካስቀመጥንና ወደዛ ሰው ከሄደ ሊድን አይችልም። ማንን ነው መከተል? ከቅዱስ ሚካኤልና ከክርስቶስ ማንን ነው ሰው መከተል ያለበት? ፍጥረት መከተል ያለበት፣ የሰው ልጅ መከተል ያለበት በኃጢአት በብዙ እስራት በብዙ ሐዘን ትካዜ በብዙ በተለያየ መከራ ውስጥ ያለ የሰው ልጅ መከተል ያለበት ከላይ የመጣውን ክርስቶስ ኢየሱስን ነው። ክርስቶስ ያየውን የመሰከረውን መስማት ማዳመጥ ግድ ይላል ማለት ነው። ስለዚህ በክርስቶስ ኢየሱስ የተከናወነውን ምስክርነት ማዳመጥ ተገቢ ነው። ምስክሩን የሚቀበል የለም አለ። አሁን ሰው የሚሰማው ማን ነው? አሁን ሰው በዚህ ምድር ያለ ኃጢአተኛው ሰው በኃጢአት ውስጥ ያለ በእስራት ውስጥ ያለ በተለያየ እስራት ውስጥ ያለ ሰው መስማት የሚፈልገው ኢየሱስ የሚለውን ስም ሳይሆን ቅዱስ ሚካኤል ነው መስማት የሚፈልገው። አየህ፣ ለመስማት እንኳን ምን ያህል ከባድ እንደሆነ ክርስቶስን ለመስማት ክርስቶስን ለማዳመጥ ክርስቶስ የነገረንን ለመስማት እንዴት ሰው እየተቸገረ እንዳለ ማለት ነው። ስለዚህ ክርስቶስ መጥቶ ተናገረ፣ ግን ምስክርነቱን የተቀበለ የለም። አሁንም በምድራችን ስለ ክርስቶስ ሲነገር፣ ስለ ኢየሱስ ክርስቶስ ሲነገር ኢየሱስ እንደሚያድን፣ ኢየሱስ ከኃጢአት እንደሚያነጻ፣ ከሞት እንደሚያድን፣ ከዘላለም ፍርድ ከዘላለም ቁጣ ከእግዚአብሔር ቁጣ እንደሚያድን ስለ ኢየሱስ ሲነገር ሰው ሁሉ ጆሮውን ይደፍናል፣ መስማት አይፈልግም። በክርስቶስን ትቶ ግን ስለሌላ ስለ ቅዱስ ሚካኤል ሲነገር ግን የቅዱስ ሚካኤል ቀን ወይም ደግሞ ወሩ በገባ በ12ኛው ቀን ማለት ነው ቅዱስ ሚካኤል አለ በተባለበት ቦታ ሁሉ ይሄዳል። ቤተክርስቲያኑ ባለበት ይሄዳል፣ ቅዳሴው ባለበት ይሄዳል፣ ማህሌቱ ባለበት ይሄዳል። ከቦታ ወደ ቦታ ሚካኤል መርጠው ለምሳሌ የቅዱስ ሚካኤል ቤተክርስቲያን ብዙ አይነት አለ። ብዙ ቤተክርስቲያን አለ የቅዱስ ሚካኤል ጸሎትን ይሰማል አንዳንዱ ሚካኤል ማለት ነው። አንዳንዱ ቅዱስ ሚካኤል ያለበት ቤተክርስቲያን ልመናን ጸሎትን ይሰማል ተብሎ ይሄዳል ማለት ነው። እንግዲህ ብዙ የቅዱስ ሚካኤል አብያተ ክርስቲያናት አሉ፣ ግን ደግሞ ህዝቡ መርጦ የሚሄድባቸው ደግሞ አሉ። እንግዲህ ሚካኤል እኮ ነው አንዱ መልአክ ተለያየ ማለት ነው። አንዱ ቦታ ላይ ይሰማል፣ አንዱ ቦታ ላይ ደግሞ አይሰማም። አንዱ ቦታ ላይ ስለትን ይቀበላል፣ አንዱ ቦታ ላይ ደግሞ አይቀበልም። የሰዎችን ልመና ይሰማል፣ አይሰማም። በቦታ ራሱ የተለያየ ነገር አለው ማለት ነው። እና እንደዚህ አይነት ነገሮች አሉ። ሲቀጥል ሌላው ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ ይላል። አየህ፣ የክርስቶስን ምስክርነት የተቀበለ አብ ራሱ እውነተኛ እንደሆነ አተመ ይላል። ሲቀጥል እግዚአብሔር የላከው እግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በማን የሚያምን? በልጁ የሚያምን የዘላለም ሕይወት በማን? በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ማለት ነው። የዘላለም ሕይወት በሚካኤል የለም። የዘላለም ሕይወት በቅዱስ ሚካኤል የሚገኝ ሳይሆን በክርስቶስ ኢየሱስ እንደሆነ መጽሐፋችን ይናገራል። እዚህ ጋር በቅዱስ ሚካኤል ይደረጉ የተባሉ ነገሮች በሙሉ የክርስቶስን ሕይወት ሊተኩ አይችሉም። በልጁ የሚያምን የዘላለም ሕይወት አለው ካለ በኋላ በልጁ የማያምን ግን አፍርሶ ማለት ነው። በልጁ የማያምን ግን የእግዚአብሔር ቁጣ ነው የሚለው በርሱ ላይ ይኖራል እንጂ ሕይወትን አያይም ይላል።
አሁን ተመልከቱት፣ ሕይወትን ምን አይልም አያይም። በልጁ በክርስቶስ ኢየሱስ የማያምን ሰው የዘላለም ሕይወት የለውም። ልጁን ክርስቶስን ትቶ ቅዱስ ሚካኤልን መታመን ከሞት ሊያድን አይችልም፣ ከገሃነም ሊያድን አይችልም፣ ከእግዚአብሔር ቁጣ ሊያድን አይችልም፣ ከእግዚአብሔር ፍርድ ነፃ ሊሆን አይችልም። ስለዚህ ሰዎች ቅዱስ ሚካኤልን የነፍስ መድኃኒት አድርገው እንዳይቀበሉት ማስተማር ግድ ይላል። ስለዚህ ነፍስ ድነትን የምታገኘው በእግዚአብሔር ቃል በልጁ በክርስቶስ ኢየሱስ ነው። ስለዚህ ወደ ቅዱስ ሚካኤል ድርሳን ስንመጣ ብዙ ነገሮችን ማየት እንችላለን ማለት ነው። ስለዚህ በቅዱስ ሚካኤል የተደረገው የዕጣን መስዋዕት፣ የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ ያዘነውን ማረጋጋት፣ የተከዘውን ደስ እንዲሰኝ ማድረግ፣ የታመመን መጎብኘት፣ ይሄ በሙሉ በአጠቃላይ እስረኛን መጠየቅ ገሃነመ እሳትን እንዳናይ አያደርግም። እንደውም የባሰ ፍርድ ነው። ከእግዚአብሔር ልጅ ከኢየሱስ ክርስቶስ ውጪ በሌላ መታመን ነፍሴን ያድናታል ብሎ አንድ ሰው በሌላ አካል ከታመነ እርጉም መሆኑን መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ በድርሳነ ሚካኤል ላይ ያለውን ሐሳብ እያየን እንሄዳለን። ስለዚህ ሚዛናዊ የሆነውን ነገር እንድትከተሉ እንድታዩ እወዳለሁ። ሌላው የሚገርመው ነገር ሚካኤል በትከሻው ተሸክሞ ባሕረ እሳትን ያሻግረዋል ይላል። እንግዲህ እኔ ይሄ ትምህርት በጣም መታየት ያለበት ስለሆነ ቅዱስ ሚካኤል በሚካኤል ስም ማለት ነው፣ በቅዱስ ሚካኤል ስም ምጽዋት ያደረገ ሰው ወደ ገሃነምን የሚያልፈው በቅዱስ ሚካኤል ትከሻ ነው ማለት ነው። እና ምን ብሎ ይናገራል? ሚካኤል በትከሻው ተሸክሞ ባሕረ እሳትን ያሻግረዋል። መቅድሙ 5 ላይ ነው የሚናገረው። ምን ማለት ነው ይሄ ብለን ስንናገር እንደዚህ ላይ በዚህም ዓለም እግዚአብሔር ከበጎ ነገር ሁሉ አያሳጣውም። በሞተ ጊዜም ነፍስን እያካሰሱ ወደ ሲኦል የሚያደርሱ አጋንንት በሰማይ በር ሊከራከሩት አይችሉም። ይኸውም ሚካኤል በብሩሃን ክንፎቹ ተሸክሞ የእሳት ባህርን ያሻግረዋል ይላል። አሁን ቅዱስ ሚካኤል ምንድነው የሚያደርገው? የእሳት ባህርን በትከሻው ተሸክሞ እሽኮኮ አድርጎ በስሙ ምጽዋት ያደረገ፣ በስሙ ያበላ፣ በስሙ ያጠጣ፣ በስሙ መልካም ነገር ያደረገውን ሰውዬ ቅዱስ ሚካኤል እሽኮኮ አድርጎ ገሃነመ እሳትን ያሻግረዋል ይላል። መጽሐፍ ቅዱሳችን ደግሞ በእግዚአብሔር ልጅ የማያምን የእግዚአብሔር ቁጣ በእርሱ ላይ ይኖራል ይላል። አሁን ሁለቱ ተጋጨ። መጽሐፍ ቅዱስ መቼም የማይሻር የዘላለም ቃል የሕይወት ቃል ነው። ይሄንን መሻር አይቻልም። ነገር ግን የሚሻረው የትኛው ነው? የድርሳነ ሚካኤል ሐሳብ ግን ይሻራል። ቅዱስ ሚካኤል ትከሻ የለውም። ቅዱስ ሚካኤል ማንኛውንም ሰው ኃጢአተኛ ሰው የሚሸከምበት ትከሻ ስጋና ደም የለው። ቅዱስ ሚካኤል ሰውን ተሸክሞ ባሕረ እሳትን ማሻገር አይችልም። ባሕረ እሳት እኮ በእግዚአብሔር እጅ ስር ነው ያለው፣ በእግዚአብሔር ቁጥጥር ውስጥ ነው ያለው። በእሳት ባህር ላይ ስልጣን ያለው ጌታ ኢየሱስ ክርስቶስ ነው እንጂ ሚካኤል አይደለም። ሚካኤል እግዚአብሔር ካላከው በስተቀር በራሱ ከቦታ ወደ ቦታ መንቀሳቀስ አይችልም። ለምሳሌ አንድ ሰው በቅዱስ ሚካኤል የሚታመን ሰው ቅዱስ ሚካኤል ሆይ እፈልግሃለሁ ድረስልኝ ቢል ሚካኤል ሊመጣ አይችልም፣ አይመጣም። ድረስልኝ ቢል አይመጣም። እፈልግሃለሁ ብሎ ቢለምን ቢጮህ እዚያ ኤልያስ በነበረበት ዘመን በአክዓብና በኤልዛቤል በኤልያስ መካከል እንደተደረገው ማለት ነው። መስዋዕት አቅርበው ፊታቸውን እየቧጨሩ ሲጮሁ ነበረ እና ምንም በቃ ሊሰማቸው አልቻለም። እንደውም ኤልያስ ምን አላቸው? አይ የእናንተ አምላክ ተኝቶ ይሆናል፣ ሂዱና ቀስቅሱት፣ ረስቶ ይሆናል እያለ ሲዘባበትባቸው እንመለከታለን። አንድ በቅዱስ ሚካኤል የሚታመን ሰው እንቅፋትም የሚምታው መከራም የሚያገኘው ክፉ ችግርም ያጋጥመው ምንም የሆነ ችግር ያጋጥመው፣ ግን ቅዱስ ሚካኤል ሆይ ድረስልኝ ሲል ቅዱስ ሚካኤል ሊመጣ አይችልም። ይህንን ሰዎች ማወቅ አለባቸው። በሰማይና በምድር ምሉ የሆነው እግዚአብሔር ብቻ ነው ሊሰማን፣ ሊረዳን፣ ሊያግዘን የሚችል። ሚካኤል ከእግዚአብሔር ካልተላከ በስተቀር በራሱ ስለጠራ ነው አይመጣም። ኃጢአተኛ ሰው ስለጠራው አይመጣም። ገሃነመ እሳትን ማሻገር አይችልም። በገሃነመ እሳት ላይ በእሳት ባህር ላይ ስልጣን ያለው በሞት ላይ ስልጣን ያለው የናዝሬቱ ኢየሱስ ክርስቶስ ብቻ ነው እንጂ የእሳት ባህርን ቅዱስ ሚካኤል የማሸነፍም በባህሩ ላይ ስልጣን ያለው አይደለም። ስልጣን የእግዚአብሔር ነው። ስልጣን የልጁ የኢየሱስ ክርስቶስ ነው እንጂ ቅዱስ ሚካኤል እንደዚህ ያደረገ እና ሚካኤል በትከሻው ተሸክሞ አያድናችሁም። ቅዱስ ሚካኤል በትከሻ ተሸክሞ የእሳት ባህርን ማሻገር አይችልም። እንዲህ አይነት ስርዓት በሰማይ የለም። አንድ ኃጢአተኛ ከሞተ በኃጢአቱ ይፈረድበታል፣ በእግዚአብሔር ቁጣ ስር ይኖራል ለዘላለም። ስለዚህ ከእግዚአብሔር ቁጣ ሰው የሚድነው በሚካኤል ልመና፣ ምልጃ፣ ጸሎት፣
መካከለኛነት ሳይሆን በልጅ በክርስቶስ መሆኑን ግልጽ ይናገራል። ይሄ ቅዱስ ሚካኤል በትከሻው ተሸክሞ ያሻግረዋል የሚለው ገጽ 5 ላይ ሄዳችሁ መቅድሙ ላይ ሄዳችሁ ማየት ትችላላችሁ። ሌላው በጣም ውሸት ነው። ውሸቱ ምንድነው? ወደ ቆርኔሌዎስ የተላከው መልአክ ሚካኤል ነው ይላል። እንግዲህ ወደ የሐዋርያት ሥራ ምዕራፍ 10 ላይ ስንሄድ ቅዱስ ሚካኤል እንደተላከ ነው የሚናገረው። እዛ ጋር ስም አይጠቅስም። በጣም ይሄ የተሳሳተ ነው። መቅድሙ ላይ ገጽ 7 ላይ ስንሄድ የምንመለከተው ቅዱስ ሚካኤል መሆኑን ይናገራል። የመቶ አለቃ የሚሆን የቆርኔሌዎስን ጾሙን፣ ጸሎቱን፣ ልመናውን እንደተቀበለ በጎ ነገርንም ይነግረው ዘንድ መልአኩን ላከለት እና ይሄ የተላከው መልአክ ራሱ ምንድን ነው? ቅዱስ ሚካኤል መሆኑን ይናገራል። እና ይሄ በድርሳነ ሚካኤል ላይ መልአኩ ተላከለት ይላል። ቆርኔሌዎስ ላይ ሄደ ስንመለከት እንግዲህ ቆርኔሌዎስ በጣም ጸሎተኛ የነበረ ሰው፣ ጸሎቱ በእግዚአብሔር ዘንድ የተሰማለት ሰው መሆኑ መጽሐፍ ቅዱስ ይናገራል። ሚካኤል መሆኑን መጽሐፉ አይናገርም። ይሄ በእግዚአብሔር ቃል ላይ መዋሸት ነው፣ ውሸት ነው። ሚካኤል አይደለም የሚለው እዚያ ጋር እንግዲህ እሱን ሄዳችሁ ማየት ትችላላችሁ። የሐዋርያት ሥራ ምዕራፍ 10 ቁጥር 30 ላይ ቆርኔሌዎስም እንዲህ ያለው በዚህ ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በፊቴ እጸልይ ነበር። እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆመና ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎት ተሰማ፣ ምጽዋትም ታሰበ። እንግዲህ ወደ ኢዮጴ ልከህ ጴጥሮስ የተባለውን ስምዖን አስጠራ። እርሱ በቁርበት ፋቂው በስምዖን ቤት በባህር አጠገብ እንግድነት ተቀምጧል አለኝ። ስለዚያ ያን ጊዜ ወደ አንተ ላኩ፣ አንተም በመምጣት መልካም አድርገሃል። እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት በዚህ አለን። ጴጥሮስም አፉን ከፍቶ እንዲህ አለው ይላል። ስለዚህ አሁን እዚህ ላይ መጽሐፉን ስናነበው አጠቃላይ የሚያወራው ስለማን ነው ብለን ስንናገር ቁጥር ጴጥሮስ ወደዚያ ቤት የተላከ መሆኑን ይናገረናል። ቁጥር 3-4 ላይም ደግሞ ስንሄድ የእግዚአብሔር ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድን ነው አለው። መልአኩም አለው ጸሎትና ምጽዋትን በእግዚአብሔር ፊት ለመታሰቢያ እንዲሆን አረግ። አሁንም ወደ ኢዮጴ ሰዎች ልከህ ጴጥሮስ የሚባለውን ስምዖን አስመጣ ነው የሚለው። እዚህ ጋር መልአኩ ነው የሚል ሚካኤል የሚባል ነገር የለም። አያችሁ አሁን እዚህ ላይ ድርሳነ ሚካኤል ላይ ግን የሚለው እግዚአብሔር መልአኩ በድርሳነ ሚካኤል ላይ የተጻፈው ሚካኤል መሆኑን ነው የሚያሳይ። መጽሐፍ ቅዱሳችን የሐዋርያት ሥራ ላይ አሁን እንደነበብኩት የሚያሳየው ግን ቅዱስ ሚካኤል የሚል የለም። መልአኩ ልኮ ነው። ይሄ መልአክ ሚካኤል ይሁን ገብርኤል ይሁን አልተገለጠም። እና ይህንን ስህተት መዋሸት ለምን አስፈለገ ነው። መዋሸት ለምን አስፈለገ? እና ይህንን ትምህርት በደንብ ሰዎች እንዲያዩት ነው። ሌላው ከከለዳውያን ምናሴን ያወጣው ቅዱስ ሚካኤል ነው ይላል። ይህንንም ሂዳችሁ ታሪኩን ማጥናት ነው። አመንኳሹ ሚካኤል ይላል። እንጦንስ የመነኮሰ በቅዱስ ሚካኤል እጅ ነው ይላል። በጣም ስህተት ነው። እንግዲህ እንጦንስ የተባለው እንግዲህ በሀገራችን በኢትዮጵያ እንጦንስ የተባለ የምንኩስናን ስርዓት በተመለከተ ብዙ ነገር ስለ እንጦንስ ይታወቃል። እና እንጦንስን ያመነኮሰ ቅዱስ ሚካኤል ነው ይላል። ሚካኤል እንግዲህ ቆብ ከእንጦንስ አናት ላይ ጭንቅላት ላይ ቆብ አምጥቶ ጭኖ ባርኮ ምን ብሎ ያመነኮሰው ሚካኤል ይላል። ሚካኤል የምንኩስና ስርዓት የመፈጸም ህጉ አይፈቅድለት። አየህ አሁን ቅዱስ ሚካኤል እንጦንስን አመነኮሰው። እንጦንስ በማን እጅ ነው? ታሪክ ሄደን ወደ ኋላ ስንመለከት እነ እንጦንስ እንዴት መነኮሰ ብለን ስንመለከት ቅዱስ ሚካኤል አመነኮሰው የሚል ታሪክ ነው ወይ ያለው። ስለዚህ የእንጦንስን ምንኩስና ከንቶ ያደረገ ነው ቅዱስ ሚካኤል። ሲጀመር መልአክ ሰው ማመንኮስ ስራው እኮ አይደለም። ቅዱስ ሚካኤል ሰው ማመንኮስ ስራው አይደለም። በቅዱስ ሚካኤል አሁን መላእክት ሰውን እያመነኮሱ ገዳም እየገደሙ እዚያ ኑሩ ጫካ ኑሩ ይላሉ አይሉም። የዚህ ምድር ስርዓት በጣም የተዘበራረቀና እንጦንስን ያመነኮሰው ቅዱስ ሚካኤል ነው የሚለው በጣም የተሳሳተ ትምህርት ስለሆነ አስቸጋሪ ነው። ለምሳሌ መቅድም ገጽ 17 ላይ ብንሄድ እንየው እዚያ ጋር ትምህርቱን ማየት እንችላለን። እንጦንስ የመነኮሰበትን ማለት ነው። እንጦንስ የመነኮሰው በቅዱስ ሚካኤል መሆኑን ማየት ነው እና እሱን እንየው እና ገጽ 17 መቅድም ገጽ 17 ላይ ስንሄድ እሱን ነው የምናየው። እንዲህ ላመነ ሰው በታላላቆቹ ብርሃናትና በሀብታት ላይ የተሾመ የመላእክት አለቃ ሚካኤል ስለሱ በእግዚአብሔር ፊት ይለምንለታል
ይላል። እንደገና ደግሞ እኛም ፈጽሞ ያድነን ዘንድ ወደ እሱ እንለምን ይራራለን ዘንድ ይቅር ይለን ዘንድ ባለአደራ ሆኖ ይጠብቀን ዘንድ ይላል። እንግዲህ ምንድን ነው የሚያድን? ማን ነው? ሚካኤል ነው። ሚካኤል በምንም ተአምር ሊያድን አይችልም። የሚራራ ሚካኤል የሚራራ ሚካኤል፣ ይሄ በጣም አደገኛ ነው። ከሞት እንደገና የሚያድን ራሱ ሚካኤል፣ ይሄም ስህተት ነው እና እንጦንስን አመንኩሶታል። እንግዲህ እንጦንስን ያመነኮሰው ራሱ ነው የሚለው። ይሄ በጣም የተሳሳተ ትምህርት ነው። ይሄ እንግዲህ በሀገራችን በምድራችን ላይ መታረም ያለበት ነገር። ስለ ምንኩስና በሌላ ጊዜ ስለምመጣ እንጦንስ እንዴት እንደመነኮሰ ከየት ተነስቶ እንደመጣ ወደ የምንኩስናውን ዓለም እንዴት እንደተቀላቀለ ታሪኩን ለብቻ ማየት ስለሚያስፈልግ ማለት ነው። ስለዚህ ቅዱስ ሚካኤል ነው እንጦንስን ያመነኮሰው ብሎ ማስተማር ስህተት ነው። እንግዲህ መላእክት የምንኩስናን ስርዓት አያውቁትም። ስለ ምንኩስና ሚካኤል የሚያውቀው ነገር የለውም። እንዴት ሰው የሚመነኮስበትን ዓላማ ራሱ ቅዱስ ሚካኤል ሊያውቅ አይችልም። ስለዚህ ሚካኤል እንጦንስን አመነኮሰው፣ ስህተት ነው ይሄ። ስለ ምንኩስና ምንም የሚያውቀው ነገር የለው ሚካኤል፣ አያውቅም። ሚካኤል ምንኩስናን በተመለከተ አያውቅም፣ አይረዳም። እሱ መልአክ ነው። ከእግዚአብሔር ሲላክ ወደ ምድር ይመጣል። እግዚአብሔር የነገረውን ይናገራል። የእግዚአብሔርን ትእዛዝ ያስተላልፋል፣ መልእክት ያስተላልፋል። እግዚአብሔር በተናገረው አቅጣጫ ይሄዳል። እግዚአብሔር ካልነገረው አቅጣጫውን መንገዱን ካላሳየው በራሱ መውጣት መውረድ የማይችል መሆኑን በደንብ አድርጎ መረዳት ብቻ አስፈላጊ ነው ማለት ነው። ሌላው እንግዲህ የድንግል ማርያም አማላጅነትም ይነሳል። እንግዲህ ድርሳነ ሚካኤል ላይ ስንመጣ ሚካኤል አማላጅ ነው ይላል፣ ገብርኤል አማላጅ ነው ይላል፣ ድንግል ማርያም አማላጅ ናት ይላል። አሁን እንግዲህ የሞቱ ሰዎችንና ወይም ደግሞ መላእክትን ቀላቅሎ ማስተማር ማለት ነው። ምልጃ በቅዱስ ሚካኤል አለ ይላል፣ በገብርኤል አለ ይላል፣ በድንግል ማርያም አለ ይላል። እንግዲህ ድንግል ማርያም የኢየሱስ ክርስቶስ እናት እንደሆነች ትታወቃለች። ነገር ግን አሁን እሷ ድንግል ማርያም አማላጅ ናት የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። አታማልድም ማርያም። ለምን መሰላችሁ? አሁን ድንግል ማርያም በሰማይ በልጇ በኢየሱስ ክርስቶስ በማመን ማለት ነው እሷ ራሷ በልጇ አምና የዳነች ከኃጢአት የነጻች ኃጢአቷ በደሏ የተሰረየላት እንደ ማንኛውም ሰው በክርስቶስ ኢየሱስ አምና የዳነች ነች። ስለዚህ እሷ አሁን በሰማያት የማማለድ ስራ አትሰራም። ምክንያቱም አሁን በአብ ቀኝ ተቀምጦ ስለኛ የሚማልደው ክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱስ ይናገራል። የሞቱት ሰዎችም አያማልዱንም፣ ቅዱሳን መላእክትም አያማልዱንም። በሞቱ ሰዎችም ምልጃ እንድናለን ማለት ስህተት ነው። በቅዱሳን መላእክትም ምልጃ እንድናለን ማለት ስህተት ነው። አሁን አማላጅ አንድ ነው። በአዲስ ኪዳን አማላጁ ኢየሱስ ክርስቶስ ብቻ ነው። በአዲስ ኪዳን ትምህርት በአብ ቀኝ የተቀመጠው ክርስቶስ ኢየሱስ እንደሚማልድ መካከለኛ መሆኑን ይናገራል መጽሐፍ። ከክርስቶስ ውጪ በሌላ አማላጅ መንግስተ ሰማያት እገባለሁ፣ እድናለሁ፣ ወደ እግዚአብሔር መንግስት እገባለሁ፣ እሱ ያስታርቀኛል ማለት ይሄ የክደት የምንፍቅና ትምህርት ነው። ስለዚህ በቅዱስ ሚካኤል ምንም አይነት ምልጃ፣ በድንግል ማርያም ምንም አይነት ምልጃ በሰማይ የማይከናወን የማይሆን መሆኑን ሰዎች መረዳት አለባቸው። ስለዚህ ድንግል ማርያም አሁን አታማልድም። አሁን ሰው ከምድር ሆኖ በዚህ ዓለም ያለ ማርያምን የሚወድ ማርያምን የሚያመልክ ለማርያም የሚገዛ የሚሰግድ የሚንበረከክ ስለ ማርያም ብዙ ነገር የሚያደርግ ፍጥረት ሁሉ ወደ እሷ አፉን ከፍቶ ቢጮህ ቢለምን ድንግል ማርያም የምትሰማ አትሰማማው። ይሄንን ሰው ማመን አለበት፣ መረዳት መቻል አለበት። እና የድንግል ማርያምን ምልጃና የቅዱስ ሚካኤልን ምልጃ አሁን በሰማይ ይከናወናል ብለን አናምንም። ምልጃ በክርስቶስ ኢየሱስ ተከናውኗል፣ አልቋል። ሊቀ ካህናቱ ክርስቶስ ብቻ ነው የሚያማልድ። ወደ ሰማያዊቷ ቤተ መቅደስ ቅድስተ ቅዱሳን የገባው ሊቀ ካህናት የሆነው ክርስቶስ እሱ ነው አማላጅ። ከሊቀ ካህናት ከክርስቶስ ውጪ በሰማይ አሁን የሚያማልድ የለም። ማርያም አታማልድም፣ ሚካኤልም አያማልድም፣ ገብርኤልም አያማልድም። ይህንን ሰዎች መረዳት አለባቸው። ስለዚህ መቅድም ገጽ 21 ላይ ሂዶ የቅዱስ ገብርኤልና የድንግል ማርያም አማላጅነት በሁሉም ገድላት፣ ድርሳናት፣ ታምራት በልዩ ልዩ መጻሕፍት ላይ ተጽፎ እናገኛለን። በልዩ ልዩ መጻሕፍት የሚጻፍም እንጂ ነገር ግን በመላእክትም ቢሆን በቅዱሳን ቢሆን በሰማዕታት ቢሆን በነቢያት በሐዋርያት በራሷ በድንግል ማርያም ቢሆን አሁን በሰማያት የሚከናወን ምልጃ የለም። በአዲስ ኪዳን በሰማይ ከሊቀ ካህናቱ ከክርስቶስ ኢየሱስ ውጪ የሚያማልድ የለም። አስምሬ የምናገረው በሰማያት በአብ ቀኝ ተቀምጦ ስለኛ የሚማልደው ስለኛ የሚከራከረው የናዝሬቱ ኢየሱስ ብቻ ነው።
አንድ ሊቀ ካህናት ነው ያለ በሰማያት፣ እሱ ነው የሚያማልድ። ከሱ ውጭ ግን ሌላ ሙታን ሊያማልዱ አይችሉም። ሙታን አያማልዱም። የሞቱ ሰዎች በሰማያት ሊያማልዱ አይችሉም። በሰማያት ሊቀ ካህናቱ ክርስቶስ ብቻ ነው የሚያማልደው። የካህናት አለቃ የሆነው ክርስቶስ ኃጢአትን የሚያስተሰርይ በደልን የሚያስወግድ በሰውና በእግዚአብሔር መካከል ያለውን የጥል ግድግዳ ማፍረስ የሚችል ሞትን ድል የነሳ በሞት ላይ ስልጣን ያለው እሱ ብቻ ነው የሚያማልድ። በሰማይ ከሊቀ ካህናቱ ከክርስቶስ ኢየሱስ ውጭ ሌላ ያማልዳል ተብሎ ትምህርት ሊሰጥ አይገባውም እና በመላእክት፣ በጻድቃን፣ በሰማዕታት፣ በነቢያት፣ በሐዋርያት፣ በደናግል፣ በመነኮሳት እንዲሁም በድንግል ማርያም በሰማያት በአብ ቀኝ በዚያ በከበረው ዙፋኑ ሊያማልዱ የሚችሉ የሉም ነው። ሌላው እንግዲህ የሚናገረው በጴጥሮስ አጠገብ መቀመጥ ይላል። እንግዲህ ይህም በስህተት ነው። እንግዲህ ሰው የሞተ ሰው በጴጥሮስ አጠገብ ቀኝ ይቀመጣል የሚለው ትምህርት በጣም ስህተት ነው። እንግዲህ መጽሐፍ ቅዱስ የሚናገር ወነበረ በየማነ አቡሁ በአባቱ እቅፍ ወይም ቀኝ ተቀመጠ ብሎ ይናገረናል። ይሄ እንግዲህ በድንግል ወይም በቅዱስ ሚካኤል ስም አምኖ የሞተ ሁሉ በጴጥሮስ ቀኝ ተቀመጠ የሚለው ትምህርት ይሄ መጽሐፍ ቅዱሳዊ አይደለም፣ ስህተት ነው። ይሄ ማንም ሰው በጴጥሮስ እቅፍ የሚቀመጥ የለም። የሲኦል አራዊት በሚካኤል ጸጥ አሉ ይላል። የኅዳር ድርሳነ ሚካኤል ላይ ስንመጣ የሲኦል አራዊት እንግዲህ ሲኦል ምን አይነት አራዊት እንዳለ እኔ አላውቅም። እንግዲህ መልኩ ከለሩ ጅብ ይሁን ነብር ይሁን አንበሳ ይሁን ምን ይሁን አልተነገረም። ግን ሲኦል ውስጥ ምን አለ ይላል? አራዊቶች አሉ ይላል። እና ሲኦል ውስጥ ያሉ አራዊቶች በቅዱስ ሚካኤል ስም ጸጥ አሉ ይላል። እኔ ሲኦል ጅብና አንበሳ አለ ብዬ አላምንም። ድርሳኑ ግን ይናገራል። ግን ምንም ይሁን ሲኦል ውስጥ የዱር አራዊት መራቢያ አይደለም። ሲኦል የዱር አራዊት መራቢያ፣ የዱር አራዊት መኖሪያ አይደለም። ሲኦል የቅጣት ስፍራ ነው። በቃ አለቀ እንጂ እንደዚህ ሲኦል ማለት እኮ መቃብርም ነው። እና ይህንን በሲኦል ያሉ አራዊት በቅዱስ ሚካኤል ጸጥ አሉ የሚለው በጣም አደገኛ ትምህርት ስለሆነ ይህንን እንትን እንላለን ማለት ነው። ስለዚህ መጽሐፉ ላይ ያለውን ሐሳብ በደንብ አድርገን ማየት አለብን። ገጽ 31 ላይ ስንሄድ ይህን ነው የሚናገረው። አንድ ነገር ላንብ በዚህ ላይ የኅዳር ሚካኤል ገጽ 31 ላይ ስንሄድ እንደዚህ የሚል አለ። በፊቱ ክቡራን መላእክት ያመሰግናሉ። ለማየት የማይቻል የክብር ልብስ እየለበሱ ጻድቃንና ሰማዕታት፣ ጳጳሳትና ኤጲስቆጶሳት፣ ነቢያትና ሐዋርያት ከእርሱ ጋር ይሄዳሉ። በእጃቸውም የዘንባባና የዘይት ቅጠል መስቀልም ይዘው በሲኦል ወዳሉ ሰዎች እስኪወርዱ ድረስ በፊቱ እያመሰገኑ የመላእክት አለቃ ቅዱስ ሚካኤል ወደ እሷ በወረደ ጊዜም የመላው ጢስና እሳት ጠፋ፣ በሲኦል ያሉ አራዊት ሁሉ ጸጥ አሉ ይላል። ተመልከቱ። አሁን እንግዲህ ተመልከቱት። አሁን ቅዱስ ሚካኤል ጉዞ እያደረገ ያለው ከማን ጋራ ነው? እንግዲህ ጻድቃን አሉ፣ ሰማዕታት አሉ፣ እንደገና የሞቱ ጳጳሳት አሉ፣ ኤጲስቆጶሳት አሉ፣ ነቢያት ሐዋርያት አሉ። ከእርሱ ጋራ ይሄዳሉ። ከማን? ከቅዱስ ሚካኤል ጋራ። በእጃቸውም የዘንባባና የዘይት ቅጠል መስቀልም ይዘው እነዚህ ሁሉ ማለት ነው በሲኦል ወዳሉ ሰዎች እስኪወርዱ ድረስ በፊቱ እያመሰገኑ በማን? በቅዱስ ሚካኤል ፊት እያመሰገኑ የመላእክት አለቃ ቅዱስ ሚካኤል ወደ እሷ በወረደ ጊዜ የመላው ጢስና እሳት ጠፋ ይላል። እና ጢሱና እሳቱ ምን አደረገ? በሲኦል ያለው ጢሱና እሳቱ ጠፋ ይላል። እንግዲህ ጳጳሳት አሉ፣ ጻድቃን አሉ፣ ሰማዕታት፣ ነቢያት አሉ። ከቅዱስ ሚካኤል ጋራ መስቀል ይዘው ዘንባባ ይዘው ዘይት ይዘው ሲሄዱ ሲኦል ምን አደረገች? ጸጥ አለች። በሲኦል ያለው ጢስና እሳትም ጠፋ ይላል። በጣም አደገኛ ነው። የትኛውም መልአክ፣ የትኛውም ጻድቅ ቅዱስ፣ የትኛውም ነቢይ ሐዋርያ ወደ ሲኦል ሂዶ ምንም ነገር መፍጠር አይችልም። ሲኦል ውስጥ ስልጣን ያለው ጌታ ኢየሱስ ክርስቶስ ብቻ ነው። የተፈረደበት ይኖራል። ስለዚህ ለምን ወደ ሲኦል እንደሄዱ እንግዲህ መጽሐፋችንን በደንብ ማጠት አለብን። የሲኦል ባለቤቱ እኮ ራሱ ጌታ ነው። የገሃነምም የሲኦልም ባለቤት ራሱ ጌታ ነው። ማን ነው? በመጨረሻው ፍርድ የሚፈርድ ወደ ሲኦልም ወደ ገሃነምም ሂዱ የሚል እኮ ጌታ ብቻ ነው። በሲኦልና በገሃነም ላይ ስልጣን ያለው እሱ ነው። መፈራትም ያለበት ጌታ ነው። ስለዚህ እነዚህ መላእክት ቅዱስ ሚካኤልን አጅበው የሄዱ ሁሉ በሲኦል ላይ ስልጣን የላቸውም እና ሲኦል ላይ ሲደርሱ እሳቱ ጠፋ፣ ጢሱ ጠፋ። እንደገና በሲኦል ያሉ አራዊት ሁሉ ጸጥ አሉ ይላል። እኔ ሲኦል አራዊት እንዳለ እኔ አላውቅም፣ መጽሐፍ ቅዱስም አይናገረንም። አሁን ምን አይነት አራዊት ነው ያለው? በዚህ ምድር አሁን ጫካ አለ፣ ዱር አለ፣
ብዙ ፍጥረት በምድር ላይ ይኖራል። በዱር በገደል በጫካ እንደሚኖር ግልጽ ነው። ሲኦልና ገሃነም ውስጥ ግን ደግሞ አራዊት አለ ብሎ መጽሐፍ በጣም ስህተት ነው። ስለዚህ መጽሐፍ ቅዱስ ያልተናገረውን ነገር እንደዚህ እና ቅዱስ ሚካኤል ሲኦል ውስጥ ያሉትን አራዊቶች ጸጥ አሰኛቸው። በዚያው ገጽ 33 ላይ የህዳር ሚካኤል ድርሳን በዚህችም ሰዓት ይህን አየሁ፣ ያን ጊዜም ክቡር ልዑል ገናና የመላእክት አለቃ ቅዱስ ሚካኤል ቀኝ ክንፉን ወደ ሲኦል አወረደው ይላል። ስፍር ቁጥር የሌላቸውን በቀኝ ክንፉ ጫፍ መልቶ ከዚህ አወጣቸው። ክቡር ገናና የተመሰገነ የመላእክት አለቃ ቅዱስ ሚካኤል ከሲኦል ወደ ላይ አወጣቸው። 12 እርሻ ወይም ማሳ መላ። ይቺ ኤዶም የምትባል ገነት ናት። ዳግመኛም ኃይለኛው ቅዱስ ሚካኤል ግራ ክንፉን አወረደ፣ ከቀደመው የበዛ አወጣ። ኪሩቤልና ሱራፌል በየበረሃው በየፍርኩታውና በየተራራው ያሉ ጻድቃንም ከሱ ጋር ከሰማይ የመጡ ሁሉ የእግዚአብሔርን ቸርነት የተመላ ክንፉን ሶስተኛ ያወርድ ዘንድ መልአኩን ለመኑት። ሶስተኛ ስፍር ቁጥር ያሌላቸውን አወጣ። ማን ሊቆጥራቸው የማይቻል ክቡር ባለሟል ከሚሆን ከቅዱስ ሚካኤል በቀር የጌቶችና የነገስታት ገዥ ከሚሆን ከእግዚአብሔር ዘንድ ለሰው ሁሉ ይቅርታን የሚለምን እያለ ይቀጥላል። አሁን እንግዲህ ሲኦል ሂዶ ማለት ነው። ቅዱስ ሚካኤል ሲኦል ሂዶ እንግዲህ እግዚአብሔር የፈረደባቸውን ማለት ነው። ተመልከቱ እንግዲህ ሲኦል የሚገባ ሰው ወይም ደግሞ የተፈረደበት ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ስላላመነ፣ የእግዚአብሔርን ሕግ ስላልጠበቀ፣ በቃሉ ስላልኖረ፣ በክርስቶስ ደም ስላልታጠበ፣ የሞተለትን ጌታ ባለማመኑ የተፈረደበትን ሰው ሲኦል የገባውን በሲኦል የሚኖረውን ኃጢአተኛውን ሰው እግዚአብሔር በልጁ በክርስቶስ ስላላመነ ወይም አብ በልጁ በክርስቶስ ስላላመነ ያ ሰው ሲኦል ውስጥ ግባ ኑር ብሎ የፈረደበትን ሰው ቅዱስ ሚካኤል ሰራዊት አስከትሎ ሂዶ በቀኝና በግራ ክንፉ ስፍር ቁጥር የሌላቸውን ነፍሳት ይዞ ወጣ ይላል። ይሄ በጣም አደገኛ ነው። ተመልከቱት። ይሄ የክርስቶስ ኢየሱስን ሞትና ትንሣኤ ክርስቶስ በስጋው ስለ ሰው ልጅ ስለ ኃጢአተኛው ዓለም የከፈለውን መከራ ከንቱ የሚያደርግ ነው። ማንኛውም ሰው ሲኦል ከገባ በኋላ ወደ ገሃነም ከተጣለ በኋላ በጻድቅም ይሁን በቅዱስ በሰማዕትም ይሁን በነቢይ በሐዋርያ ከገሃነም ከሲኦልም ሊወጣ አይችልም። እንግዲህ ይሄ ትምህርት ድርሳነ ሚካኤል ነው። የህዳር ድርሳነ ሚካኤል ነው እያነበብኩ ያለሁት። በሚካኤል ክንፍ ስፍር ቁጥር የሌላቸው ነፍሳት ከሲኦል ወጡ ማለት በጣም አደገኛ ነው። ማንም ሰው ከተፈረደበት በኋላ በክርስቶስ ኢየሱስ የማያምን ሰው ለዘላለም ተፈርዶበት ይኖራል። ስለዚህ በሚካኤል ሰው ከሲኦል አይወጣም። በሚካኤል ክንፍ ተጭኖ ተግዞ ወደ ሲኦል የተጣለ ሰው ሊወጣ አይችልም። ስለዚህ ይሄ በጣም አደገኛ የስተት ትምህርት ነው። ሰው በክርስቶስ በሕይወተ ሥጋ ነው መዳንም መጽደቅም የዘላለምን ሕይወት ማግኘትም ማጣትም በሕይወተ ሥጋ ነው። በሕይወተ ሥጋ ማለት ሰው በሕይወተ ሥጋ እያለ በክርስቶስ ኢየሱስ ማመን አለበት። ኢየሱስ ክርስቶስ ለኃጢአቱ እንደሞተለት፣ ክርስቶስ መከራውን እንደተቀበለለት፣ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዳለ መጽሐፍ ቅዱስ ግልጽ አድርጎ ነው የሚናገረው። ይኸውላችሁ የዮሐንስ መልእክት ላይ ስንሄድ አንድ የሚናገረው ቃል አለ። በጣም ሁል ጊዜ መጠቀስም ያለበት ሰዎችም መስማት ያለባቸው ቃል ነው። የዮሐንስ መልእክት ላይ ስንሄድ እንደዚህ የሚል ቃል አለ። እናንባው ቃሉን። አንደኛ ዮሐንስ ምዕራፍ 5 ከቁጥር 10 ላይ እንደዚህ የሚል ቃል አለ። እንደዚህ ይላል፣ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመን ሐሰተኛ አድርጎታል። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ። እግዚአብሔር ምንድነው የሰጠን? የዘላለም ሕይወት። ያ የዘላለም ሕይወት ያለው ደግሞ በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። አያችሁ፣ የእግዚአብሔር ልጅ ኢየሱስ የሌለው ሰው፣ በኢየሱስ ክርስቶስ የማያምን ሰው የዘላለም ሕይወት የለውም። መጽሐፍ ቅዱሳችን አስረግጦ ነው የነገረን። የዘላለም ሕይወት ያለው በኢየሱስ ነው። ከኢየሱስ ውጭ ግን የዘላለም ሕይወት የሚባል ነገር የለም። እግዚአብሔር የሰጠን ምንድን ነው? ሕይወት ነው፣ የዘላለም ሕይወት። የእግዚአብሔር ስጦታ ምንድን ነው? የዘላለም ሕይወት። እንዴት ሰጠን? በልጁ በኢየሱስ በማመን የዘላለም ሕይወት ሰጠን። የዘላለም ሕይወት
የእግዚአብሔር ልጅ የሌለው የዘላለም ሕይወት የለው። ልጁ ያለው ሕይወት አለው ይላል። የእግዚአብሔር ልጅ የሌለው ደግሞ ሕይወት የለው እና ይህንን ክፍል የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችሁ ይላል። አሁን የዘላለም ሕይወት እንዳለን የምናውቀው በእግዚአብሔር ልጅ ስም ስላመን ነው። በእግዚአብሔር ልጅ ስም በኢየሱስ የሚያምን የዘላለም ሕይወት እንዳለ ያውቃል። የዘላለም ሕይወት በሚካኤል አይገኝም፣ በገብርኤል አይገኝም፣ በማርያም አይገኝም፣ በጻድቃን በሰማዕታት በእልፍ አእላፍ መላእክቱም አይገኝም። የዘላለም ሕይወት በአንዱ በክርስቶስ ኢየሱስ እንደሆነ ግልጽ በሆነ መንገድ አስቀምጦታል። ሌላው እዚሁም ላይ ሲናገር ምን ብሎ ይናገራል? እዚያው ሁለተኛ ዮሐንስ ላይ ሁለተኛ ዮሐንስ ምዕራፉ ያው አንድ ምዕራፍ ነው ያለው። ምን ብሎ ይናገራል? እንደዚህ ብሎ ይናገራል። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። ተመልከቱ፣ በክርስቶስ ትምህርት የማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት ይላል። አያችሁ፣ አሁን በክርስቶስ ትምህርት ለማይኖር ሰው አምላክ ራሱ የለውም። ለምሳሌ የክርስቶስን ትምህርት የማይቀበል ሰው በድርሳነ ሚካኤል አምናለሁ በዚህ ነው ማምን የሚል ሰው ካለ የሚገርመው ነገር በድርሳነ ሚካኤል አምናለሁ፣ በጸበሉ አምናለሁ፣ በደብሩ አምናለሁ፣ በቤተ ክርስቲያኑ አምናለሁ፣ በቅዱስ ሚካኤል በሚደረገው በየትኛውም ነገር እሱ ባለበት አምናለሁ የሚል ሰው አምላክ የለውም። በክርስቶስ ትምህርት ለማይኖር በወንጌል ቃል ጸንቶ የማይኖር በወንጌል ቃል የማያምን በክርስቶስ ኢየሱስ የማያምን ሰው አምላክ የለውም። ኢየሱስ ጌታ እንደሆነ የማያምን በክርስቶስ ኢየሱስ ኃጢአት እንደሚሰረይ በክርስቶስ ኢየሱስ ደም መታጠብ እንደሚቻል መቀደስ እንደሚቻል ክርስቶስ አማላጅ እንደሆነ ክርስቶስ አስታራቂ እንደሆነ ክርስቶስ መካከለኛ እንደሆነ ክርስቶስ ቤዛ እንደሆነ ክርስቶስ ዛሬም አሁንም የሚያማልድ ወደፊትም ነገም የሚያማልድ መሆኑን የማያምን ሰው አምላክ የለው። በትምህርቱ የማይኖር ሰው አምላክ እንደሌለው መጽሐፉ ይናገራል ማለት ነው። ስለዚህ ድርሳነ ሚካኤልና መጽሐፍ ቅዱስን ስናነጻጽር ይሄ ስለ ክርስቶስ ያወራናል፣ ይሄ ስለ ሚካኤል ያወራናል። ስለ ሚካኤል ቢያወራንም ስንመለከተው ይሄ ፍርድን በላያችን ላይ የሚያመጣ ነው። ስለዚህ በቅዱስ ሚካኤል ድርሳን የሚታመኑ ሰዎች አምላክ የላቸውም፣ የተረገሙ ናቸው። ይሄ የእርግማን ትምህርት ነው፣ የሞት ትምህርት ነው። ሞት ያለበት ሲኦል ያለበት ሰዎችን ሁሉ ወደ ገሃነም ወደ ሲኦል የሚያወርድ አያችሁ፣ ለዘላለም የሚያድን አንድ ብቻ ነው። በሰማያት ቀልድ የለም። በሰማይ ማንም ስልጣን የለውም። ሚካኤል ስልጣን የለውም፣ ገብርኤል ስልጣን የለውም፣ ማርያም ስልጣን የላትም፣ መላእክት ስልጣን የላቸውም። ቅዱሳን ምንላቸው፣ ጻድቃን ምንላቸው፣ ሰማዕታት፣ ነቢያት፣ ሐዋርያት ምንላቸው ብንደረድራቸው በሰማያት ስልጣን ያለው አንድ ብቻ ነው። በሰማይ ስልጣን ያለው የናዝሬቱ ኢየሱስ ብቻ ነው። ስለዚህ ከክርስቶስ ውጪ ሰው በዚህ ምድር በሌላ ቢያምን ቢታመን የዘላለም ሕይወት ሊያገኝ አይችልም። መጽሐፍ ቅዱሳችን የሚነግረን እንደዚህ ስለሆነ ነው። ስለዚህ በሚካኤል ከመታመን ዘወር ብላችሁ ወደ ጌታችን ወደ ኢየሱስ ትምህርት መምጣት አስፈላጊ ነው። ሚካኤል በክንፉ አያወጣችሁም። ቅድምም ሚካኤል በትከሻው አዝሎ ይላል የእሳት ባህርን ያሻገር። ሚካኤል ስጋና ደም የለው። ሚካኤል አጥንት የለው። ሚካኤል የሚዳሰስ የሚጨበጥ ቁመትና ወርድ ስፋት የለውም። ሚካኤል ማለት መንፈስ ነው፣ ትከሻ የለውም። እናንተን በትከሻው ተሸክሞ በጀርባው አዝሎ መንግስተ ሰማያት ሊያገባችሁ አይችልም። ስለዚህ መንግስተ ሰማያት ሊያገባ የሚችል አንድ ነው፣ እሱም ኢየሱስ። ስለዚህ ይህንን የስህተት ትምህርት የኑፋቄ ትምህርት በደንብ አድርጋችሁ መረዳትና ማወቅ በጣም አስፈላጊ ነው ማለት ነው። በዓለ ሲመቱ ለቅዱስ ሚካኤል ይላል። የኅዳር ሚካኤል ድርሳን ለምሳሌ ገጽ 36 ላይ ስንሄድ ቅዱስ ሚካኤል የተሾመበት ቀን ይላል። እንግዲህ ማን ነው የሾመው ቅዱስ ሚካኤል? አያችሁ፣ አሁን የኅዳር ሚካኤል የሚከበረው አንዱ ቅዱስ ሚካኤል የተሾመበት ነው ተብሎ ነው። ለሚካኤል ማን ነው ስልጣን የሰጠው? እንዴት ነው ሹመት በሰማይ አለ እንዴ? የለም እኮ በሰማይ እኮ የሚሾም የለም። ሹም ሽረት እኮ አይደረግም በሰማያት። እና ቅዱስ ሚካኤል የተሾመበት ቀን ነው ተብሎ መከበሩ በጣም ስህተት ነው። የቅዱስ ሚካኤልን በዓል ማክበር ይሄ ጣዖት አምልኮ ነው፣ ባዕድ አምልኮ ነው። ይሄ ከእግዚአብሔር ቃል ጋር ስናየው ስናነጻጽረው ስህተት ነው። እንግዲህ በሰማይ መሾምም መሻርም የለም። ሹም ሽረት የሚደረገው ከሰማይ በታች በምድር ነው፣ ለሰው ልጅ የተሰጠ ነው እንጂ ቅዱስ ሚካኤልን በሰማይ ማንም ያነገሰው የሾመው የለም። እግዚአብሔር ሲልከው ይመጣል፣ እግዚአብሔር ሲያዘው ይታዘዛል። እግዚአብሔር አቅጣጫ ካላሳየው በራሱ ማወቅ የማይችል ማለት ነው።
ማለት እንዳንድ ግለሰብ እንዳንድ ስጋና ደም ማለት ነው። ለምሳሌ አንድ ሰው እውቀቱ ውሱን ነው፣ ሚካኤልም ውሱን ነው እውቀቱ፣ እንደ እግዚአብሔር አይደለም። ስለዚህ ሚካኤል በራሱ ማድረግ የሚችለው የሚያከናውነው ነገር የለም። የሚገርመው ነገር ቅዱስ ሚካኤል በራሱ ማድረግ የሚችለው ነገር የለም። እግዚአብሔር ካልነገረው በስተቀር አያውቅም። የሚሄድበትን ቦታ የማያውቅ መልአክ ነው። ስለዚህ ይህንን በደንብ መረዳት አስፈላጊ ነው። ከዚያ ገጽ 41 ላይ ስለ ሚካኤል ማለት ድነትን ያስገኛል። ስለ ቅዱስ ሚካኤል ብሎ ምጽዋት መስጠት ድነት ያስገኛል ይላል። ድነት የዘላለም ድነት ማለት ነው። የዘላለም ድነት፣ የዘላለም ሕይወት ስለ ቅዱስ ሚካኤል ተብሎ በተሰጠው ውሃ፣ በተሰጠው ቁራሽ እንጀራ፣ በተሰጠው ፍርፋሪ፣ በተሰጠው መባ፣ በተሰጠው ዕጣን፣ በተሰጠው ልዩ ልዩ ስጦታ ሰው ሊድን አይችልም። የፈለገው ቢሆን የነፍስ ድነት በሚካኤል አይደለም። ድነት ያለው በማን ነው? በክርስቶስ ኢየሱስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም ሌላ የለም። ኢየሱስ ከሚለው ስም ውጪ የዘላለምን ድነት፣ የዘላለምን ሕይወት፣ የኃጢአትን ስርየት፣ ይቅርታን ማግኘት አይቻልም። ስለ ሚካኤል ብሎ መስጠትም መንግሥተ ሰማያት አያስገባም። ስለ ሚካኤል ብሎ ድነትን አያስገኝም። ስለ ሚካኤል ብሎ ማድረግ ምንም ነገር ያገ ይኸው ድርሳነ ሚካኤሉ የሚናገረው ስለ ሚካኤል ማለት ድነትን ያስገኛል። ለምሳሌ ይህንን በምንመለከትበት ጊዜ 40 ኃጥእንም እግዚአብሔር ይቅር ያላቸው የሊቀ መላእክት የቅዱስ ሚካኤል ሰራዊት ይሆናሉ። ኃጥአንም እግዚአብሔር ይቅር ያላቸው የሊቀ መላእክት የቅዱስ ሚካኤል ሰራዊት ይሆናሉ። ይሄ ውሸት ነው። የሚካኤል ምንም ሰራዊት የለውም። አንድ ጊዜ በክንፉ የሚያወጣቸው ብዙ ናቸው። እንግዲህ ቁጥራቸው ብዙ ነው ማለት ነው። በማን በክንፍ ሰው በክንፍ አይድንም። በሚካኤል ክንፍ እንዴት ሰው ይድናል? እንዴት ከሲኦል ከገሃነም ከዘላለም ፍርድ ከእግዚአብሔር ቁጣ እግዚአብሔር የፈረደበትን ኃጢአተኛ ነህ ያለውን ሰው እንዴት ነው ሚካኤል በክንፉ ከሲኦል ሊያወጣው ይችላል? ይሄ በጣም የተረገመ ትምህርት ነው። ሰዎቹ ግራ ገብቷቸዋል። ሲጽፉት ራሱ ግራ የተጋቡ ነው። አንደኛ እንዴት ሰይጣን ጸሐፊዎችን እንደተጠቀመባቸው የድርሳነ ሚካኤል ጸሐፊ በጣም ሰይጣን የተጠቀመበት አጋንንት የተጠቀሙበት የክርስቶስን ትምህርት የክርስቶስን ማዳን ከንቱ ያደረጉ ሰው በክርስቶስ እንዳይታመን ያደረጉ የምንፍቅና የኑፋቄ የክደት ትምህርትን ጽፈው ወደ ማህበረሰቡ ያስገቡ ሰዎች የተረገሙ ናቸው። ስለዚህ ብዙ ጊዜ ይላል የሚያወጣቸው ብዙ ናቸው፣ ቁጥር ስፍር የላቸውም። ሚካኤል በክንፉ ከሲኦል የሚያወጣቸው የሱን ስም ጠርተው ይላል። የሱን ስም ጠርተው የፈጣሪን ስም ጠርተው ይላል። እንግዲህ ፈጣሪና ሚካኤል እኩል ናቸው ማለት ነው። የሚካኤልንም ስም የጠራ የፈጣሪንም ስም የጠራ ይድናል ይላል። ዘጸዋ ስም እግዚአብሔር ይድን፣ የእግዚአብሔርን ስም የሚጠራ ይድናል ነው የሚል። ሮሜ ላይ የሚለው እንደዚያ ነው። የእግዚአብሔርን ስም የሚጠራ ምን ይላል? ይድናል። ተመልከቱ፣ የእግዚአብሔርን ስም የሚጠራ ሰው ይድናል፣ የሚካኤልን ስም የሚጠራ ይድናል ላይ መጽሐፍ ቅዱስ። አያችሁ፣ የእግዚአብሔርን ስም መጥራትና የሚካኤልን ስም መጥራት ልዩነት አለው። የእግዚአብሔርን ስም መጥራት ይድናል፣ ያድናል። የሚካኤልን ስም መጥራት ግን አያድንም። ስለዚህ የእሱን ስም ጠርተው የፈጣሪን ስም ጠርተው ማለት ስለ አምላከ ሚካኤል ብለው ይላል። ከዚያ ለድሆችና ለችግረኞች ጥቂት ስለመጸወቱ ያወጣቸው የኃጥአን ነፍሳት ብዙዎች ናቸው ይላል። ምንድን ነው የሚለው? ጥቂት ስለመጸወቱ። ስለማን? እንዲህ አይነት ምጽዋት ራሱ ምጽዋቱ አሁን በምጽዋት ነው ወይ የሚዳነው ነው። እኔ አሁን እዚህ ላይ ትልቁ ትችቴ ምጽዋት ስለሰጠን እንድናለን ወይ? ምጽዋት ለነፍስ ድነት ይሆናል ወይ? ስለ አምላከ ቅዱስ ሚካኤልን ብለን ብንሰጥ ስጦታችን እኛ የምንሰጠው ስጦታ እኛ ስለ አምላከ ሚካኤል፣ ስለ አምላከ ገብርኤል፣ ስለ አምላከ ማርያም፣ ስለ አምላከ አቡዬ ምናምን ብንል ስለ አምላከ ተክለ ሃይማኖት ብለን ምጽዋት ብንሰጥ፣ ለምሳሌ ልብስ ብንሰጥ፣ እንጀራ ብንሰጥ፣ ውሃ ብንሰጥ፣ የሚበላ የሚጠጣ ብንሰጥ፣ ልዩ ልዩ ስጦታ ስለ ጻድቃን ስለ ሰማዕታት ብለን ብንሰጥ ከገሃነም ልንድን አንችልም። ይሄ ትሩፋት ነው፣ ካለን ማካፈል ነው እንጂ ለነፍስ ድነት አይሆንም። ይህንን ትምህርት ግን በደንብ አድርገን ማየት መቻል አለብን። ስለዚህ በሚካኤል ክንፍ ሰው ከሲኦል አይወጣም፣ በሚካኤል ክንፍ ከገሃነም አይወጣም። በምጽዋት ድነት የለም፣ በምጽዋት ጽድቅ የለም፣ በምጽዋት የዘላለም ሕይወት የለም። በፍጡር ስም የትኛውንም ስጦታ ብንሰጥ እግዚአብሔር በሚካኤል ስም ሰጥታቸዋልና ትድናላችሁ ብሎ የሚያደንቀን አይደለም። ማንኛውም ሰው ከሰማይ በታች የሚሆን ከሰማይ በላይ ባለ
በማንኛውም ስም ምጽዋት የሚያድርግ ስጋውንም ቆርሶ ያብላ ሊድን አይችልም። ድነት በክርስቶስ ኢየሱስ ብቻ ነው የሚናገረው። ከዚያ በኋላ ይላል ዳግመኛም በሚካኤልና በገብርኤል በአርባዕቱ እንስሳና በ24ቱ ካህናተ ሰማይ ስም አምላክን በወለደች ክብርት ንጽሕት ድንግል በሆነች በእመቤታችን በማርያም ስም በክርስቶስ ስም ስላመኑ በሰማዕትነት ስለሞቱ ስለ ቅዱሳን ሁሉና ስለ ጻድቃን ስለ ሰማዕታት ስም የሰጠውን ይላል። በማን ስም የሰጠውን ነው የሚለው? በጻድቃን በሰማዕታት በነቢያት በሐዋርያት በራሷ በድንግል ማርያም ስም ስጦታ የሰጠው ሁሉ ይድናል። ድነት በስጦታ የለም። የዘላለም ሕይወት ያለው በክርስቶስ ኢየሱስ በማመን ነው፣ በእምነት ነው። የዘላለም ሕይወት በምጽዋት የለም። የኃጢአት ስርየት በምጽዋት የለም። ይቅርታ በማብላት በማጠጣት የለም። እግዚአብሔር እንድንበት ዘንድ የሰጠን ስም ኢየሱስ የሚል ስም ነው። ስለዚህ በክርስቶስ ኢየሱስ ካልሆነ በቀር ሰው ሊድን አይችልም። የፈለገውን ምጽዋት ደብረ ሊባኖስ የሚሄድ ገዳም ይግባ፣ የትኛውም ዋሻ ይውጣ ይውረድ፣ ቦታ እየፈለገ ቦታ እየመረጠ ምንም አይነት ስጦታ ቢሰጥ ከክርስቶስ ኢየሱስ ውጪ በሆነ ነገር ሰው ሊድን አይችልም። የዘላለም ሕይወት፣ የዘላለም ድነት፣ የኃጢአት ስርየት፣ ይቅርታ የሚገኘው አብ በላከው በልጁ በክርስቶስ ኢየሱስ በማመን ብቻ ነው። ስለዚህ የጻድቃንን፣ የሰማዕታትን፣ የሱራፌልን፣ የኪሩቤልን፣ የቅዱሳን መላእክትን ስም በመደርደር የሚገኝ የዘላለም ሕይወት የለም። የዘላለም ሕይወት ያለው በክርስቶስ ኢየሱስ ብቻ ነው እና ይህንን ትምህርት በደንብ አድርጎ ማየት ነው። ከዚያም ወንድሞቼ ሆይ ስሙኝ ልንገራችሁ፣ በእዝነ ልቦናችሁም በማስተዋልም አዳምጡኝ። ክቡር ገናና የመላእክት አለቃ የሆነ የቅዱስ ሚካኤልን መታሰቢያ አድርጉ ይላል። ቅድም ተናግሬዋለሁ። መታሰቢያ ለሞተ ሰው ነው። ቅዱስ ሚካኤል ሙቷል ወይ? መታሰቢያነቱ የበዓሉ ከሆነ እሱም ስህተት ነው። ስለዚህ በየወሩ መታሰቢያውን ማድረግ የቅዱስ ሚካኤል መታሰቢያ ለምሳሌ በየወሩ በገባ በ12 ቀን ሚካኤል ነው። እሺ ድግስ ደግሶ እንጀራ ጋግሮ ጠላ ጠምቆ ዳቦ ደፍቶ ወስዶ ለተራበ ለተጠማ ማጠጣት መልካም ነገር ነው። ግን ድነትን አያስገኝም፣ ኃጢአትን አያስተሰርይም፣ ከእግዚአብሔር ጋር አያስታርቅም። ካለን ነገር ማካፈል የዘላለምን ሕይወት እናገኛለን ብለን ካል ስህተት ነው የሚሆነው። ለምን ሞተ ክርስቶስ? ለምን መከራ ተቀበለ? ለምን የእኛን ኃጢአት ተሸከመ? ለምን የእኛን ድካም ተቀበለ? እኛ ኃጢአተኞችን ለማዳን ክርስቶስ ራሱን ለመስቀል ሞት አሳልፎ እስከ መስጠት ድረስ መራራ ጽዋ ለምን ጠጣ? ሆምጣጣ ለምን ጠጣ ብለን ስናስብ እኛን ለማዳን ነው። ስለዚህ የክርስቶስን ሞትና ትንሣኤ በመስቀል ላይ የተቀበለውን መከራ ከንቱ ከማድረግ ውጭ ድነት የለም። ስለዚህ የድርሳነ ሚካኤል ትምህርት በጣም አደገኛ ነው። አድርጉ። ፍጻሜ የሌለው ደስታና የዘላለም ሕይወትን ታገኛላችሁ። ይሄው የዘላለም ሕይወት ታገኛላችሁ። ፍጻሜ የሌለው ደስታ ይሄው የዘላለም ሕይወት ታገኛላችሁ። በማን? በሚካኤል። ምኑን? መታሰቢያውን በማድረግ። መጽሐፍ ቅዱሳችን የሚለን ግን እንደዚህ አይደለም። ይሄ በጣም አደገኛ ትምህርት ነው፣ የአጋንንት ትምህርት ነው እና ስለዚህ ድርሳነ ሚካኤል በየቤቱ በሀብታም ቤት በባለጠጎች ቤት ሀብት ንብረት ባላቸው በምድር ሀብት እግዚአብሔር የባረካቸው ሰዎች ድርሳን ገዝተው አንባቢ ቀጥረው ጸበል እያስረጩ እየተረጩ የሚኖሩ ብዙዎች ናቸው። አጥር ቅጥር ሊሆናቸው ሚካኤል ማለት ነው። አይሆንም። ሚካኤል መጠበቅ አይችልም። እግዚአብሔር ካላከው በስተቀር ሚካኤል የሚንቀሳቀሳ እስረኛ ነው። ሚካኤል አንድ ሰው እስር ቤት ከገባ በኋላ የራሱ መብት የለው። ልውጣ ቢል አደገኛ ነው የሚሆነው። ስለዚህ እስረኛ ነው ሚካኤል፣ እስረኛ ነው ገብርኤል። በእግዚአብሔር ዙፋን እግር ስር ቅዱስ ቅዱስ ይላሉ። እግዚአብሔር ለመልእክት ራሱ እግዚአብሔር ሲልካቸው ወደ ተላኩበት አቅጣጫ ቦታ ይሄዳሉ። ከዚያ ውጭ ግን ተመልሰው የሄደው ማመስገን ብቻ ነው። አንድ ወንጀለኛ የሆነ ሰው እስር ቤት ከገባ በኋላ እስር ቤቱን ሰብሬ እሄዳለሁ ካለ ግን የሚገጥመው አደጋ ነው። መላእክትም እንዲሁ ናቸው። ያለ እግዚአብሔር ፈቃድ አይንቀሳቀሱም። እስር ቤት የገባም ሰው ደግሞ ፍርድ ተፈርዶለት ነፃ ነህ ሲባል ሂድ ሲባል ይወጣል፣ ይሄዳል። በቃ አለቀ። ስለዚህ መላእክት በራሳቸው ፈቃድ መውጣት መውረድ አይችሉም ለማለት ነው። ስለዚህ ሌላውንም ስንመለከት የቅዱስ ሚካኤል መታሰቢያ ማድረግ ይሄው ወደ አብ መጋረጃ ይገባላል። ምጽዋት፣ መታሰቢያ፣ ዕጣን፣ መሰዊያ፣ ሰምም ጌጥም እንጀራ ይላል። አሁን ሰም ጌጣጌጥ ነገር መሰዊያ የሚለው ነገር በጣም ምን አይነት መሰዊያ ነው የምንሰጠው? ለሚካኤል የተደረደረ መሰዊያ ምን አይነት መሰዊያ ነው? ምን አይነት መሰዊያ ነው ያለው ሚካኤል? ሚካኤል እኮ መሰዊያ የለው። መስዋዕትን እኮ አያሸትም ሚካኤል እኮ
እንዴ ሚካኤል የኛን መስዋዕት የሚያሸት ይመስላችኋል? አያሸትም። አፍንጫ የለው፣ አይን የለው፣ ጆሮ የለው፣ አፍ የለው፣ እጅ እግር እኮ የለው ሚካኤል እኮ። እንዴ ያቀረባችሁለትን ዕጣን እኮ የሚያሸት አይደለም ሚካኤል። እንዴ ዕጣን እያንቧለላችሁ እያትቦለቦላችሁ ሚካኤል አያሸት፣ አፍንጫ የለው ሚካኤል እኮ። እንዲህ አይነት ነገር ባለዛር አይደለም ሚካኤል። የእናንተን ይሄ የሰፈር ዕጣን ምናምን ሰብስቦ ሲታጨጭሱለት መጥቶ የሚያሸት አይደለም ሚካኤል። ቅዱስ መልአክ ነው። የማንንም ዕጣን አያሸትም። የማንንም መስዋዕት አይቀበል። ምን አይነት መስዋዕት ነው? ደም ነው እኮ በነገራችን ላይ ያው ደም በቅዱስ ሚካኤል፣ የኅዳር ሚካኤል፣ የሰኔ ሚካኤል፣ የጥር ሚካኤል እኮ ደም በግ እየታረደ ለነገሩ ትሰውለታላችሁ። ደም የሚያሸት ደም የሚቀበል መልአክ የለውም እግዚአብሔር። ስለዚህ በሚካኤል ስም አርዳችሁ በግ አርዳችሁ ደም የምታፈሱ ለብቻችሁ ስጋ የምትበሉ ለምሳሌ በቅዱስ ሚካኤል ስም የታረደው በግ ለምሳሌ የኅዳር ሚካኤል የሰኔ ሚካኤል ሰዎች በግ ያርዱና ራሳቸው ያረዱት አካላት ቤተሰቡ ብቻ ካልሆነ በስተቀር ሌላ የማይጨመርበት ማለት ነው። ቤት ዘግተው ብቻቸውን በልተው ይጨርሱታል። ይሄ ባዕድ አምልኮ ነው እኮ። እንዲሁም የታረደውን በግ ሳያካፍሉ በራሳቸው መብላት አያችሁ፣ በስሙ ይበላሉ። ግን ለሚካኤል ደም አርዳችሁ ሚካኤል መጥቶ ደሙን አይቀበለው፣ መስዋዕት አይቀበልም ሚካኤል። ምን አይነት መሰዊያ ያለው? መሰዊያ ስንል እኮ ምን ማለት ነው? ለሚካኤል የሚቀርብ ዕጣን፣ ለሚካኤል የሚቀርብ መስዋዕት፣ ለሚካኤል የሚቀርብ ዘቢብ፣ ለሚካኤል የሚቀርብ እንደ ጌጣጌጥ እንጀራ እሱ የሚያሸተው እኮ አይደለም። እና ይሄንን በደንብ ብታስቡበት። ስለዚህ ሚካኤል አፍንጫ የለውም። ይህንን እያሸተተ ታንኪው እያለ የሚቀበል አይደለም። እና ይሄ የስህተት ትምህርት መሆኑን በደንብ አድርጋችሁ እንድትሰሙት ነው። እና ጥዋ ውሃ ገድሉን መጽሐፍ ለምሳሌ ድርሳነ ሚካኤል ይህንን በወረቀት መጽሐፍ ይህንን ድርሳኑን ጽፎ በወረቀት ያመጣ ሰው ኃጢአቱ ይሰረይለታል። ይህንን ስለ ጻፈ ኃጢአት አይሰረይም። ኃጢአት የሚሰረየው በክርስቶስ ኢየሱስ ነው። እና ማጻፍ ኃጢአቱ ይሰረይለታል ይላል። ጥዋ ውሃ ገድሉን ማጻፍ ይላል፣ ኃጢአቱ ይሰረይለታል። ለምሳሌ የቅዱስ ሚካኤልን ድርሳን የ12ቱን ወራት በሙሉ ያጻፈ ሰው ኃጢአቱ ይሰረይለታል ይላል። ይሄ ሰውዬ በቃ ጸደቀ ማለት ነው። በዚህ በመጽሐፉ ሐሳብ ጸደቀ፣ ክርስቶስ አያስፈልገውም ማለት ነው። ስለዚህ በክርስቶስ ኢየሱስ ሳያምን ድርሳን በማጻፍ ሰው ከጸደቀ እኛ የኢትዮጵያውያን ያልተጻፈ ነገር ምን አለ? ብዙ ገድል ተጽፏል፣ ብዙ ድርሳን ተጽፏል፣ ብዙ ገድል ተነቧል። የሰሙ አሉ፣ ያነበቡ አሉ፣ ያስነበቡ አሉ፣ ያጻፉ አሉ፣ የጻፉ አሉ። እነዚህ ሁሉ መንግስተ ሰማያት ገብተዋል ማለት ነው? አይገቡም። ገድልና ድርሳን ተአምራት በመጻፍም በማጻፍም በመስማትም በማሰማትም ታምረ ማርያምን በመስማትም ድነት የለም። ድነት በአንድ ነው። በማን? በክርስቶስ ኢየሱስ በማመን የዘላለም ሕይወት አለ ነው። እና ገድል በመስማት ድነት የለም። እና በሀገራችን በቤተክርስቲያን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እሁድም ይሁን የማርያም በዚህ በ21 ታምሯ ይነበባል። ዕለትም ደግሞ በኪዳን ታምሯ ይነበባል። ታምረ ማርያምን የሰማ ሁሉ መንግስተ ሰማያት ከገባማ ማን ታምረ ማርያምን ያልሰማለ? ኢትዮጵያዊ ሆኖ ኦርቶዶክሳዊ ሆኖ ታምር ያልሰማ ማን አለ? ገድል ያልሰማ ማን አለ? የጻድቁን ቦታ ያልረገጠ ማን አለ? የቅዱሱን ገዳም ያልጎበኘ ማን አለ? የቅዱሳንን አጽም ያልዳሰሰ ማን አለ? ያልተሻሸ ማን አለ? የሁሉ ድኗል ማለት ነው። አልዳነም። ድነት በክርስቶስ ኢየሱስ ነው። የዘላለም ሕይወት ወገኖች፣ ይሄ የዘላለም ሕይወት የእግዚአብሔር ስጦታ ነው። የሰው ስጦታ አይደለም። ከስጋና ከደም ከስጋ ለባሽ ከጻድቅ ከቅዱስ ከሰማዕት ከነቢይ ከሐዋርያ የምንቀበለው አይደለም። የዘላለም ሕይወት የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ደግሞ ልጁ ክርስቶስ ነው። ይህንን የእግዚአብሔርን ስጦታ አምኖ ሰው ካልተቀበለ ሊድን አይችልም። የዘላለም ሕይወት ስጦታ ነው። የኃጢአት ስርየት ስጦታ ነው። ጽድቅ ስጦታ ነው። መዳን ስጦታ ነው። ምሕረት ማግኘት የእግዚአብሔር ስጦታ ነው። አያችሁ፣ ምሕረትን ከስጋ ለባሽ ማግኘት አይቻልም። የዘላለምን ነገር ማግኘት የሚቻለው ከእግዚአብሔር ብቻ ነው። ስለዚህ የዘላለም ሕይወት ከእግዚአብሔር እንደሆነ ስጦታ ነው። ይሄ ከስጋና ከደም ከመላእክትም አይገኝም ማለት ነው። ስለዚህ ይህንን በደንብ ማዳመጥ አስፈላጊ ነው። ሌላው ምንድን ነው የሚለው በዚህ ትምህርት ውስጥ ስንመለከት ሌላው ተጨማሪ ሐሳብ እንደዚህ ብሎ ይናገራል።
የቅዱስ ሚካኤልን ድርሳን ቢያጽፍ ለቤተ ክርስቲያን መባ አድርጎ ቢሰጠው፣ ያጻፈውን ድርሳን ለቤተ ክርስቲያን መባ አድርጎ ቢሰጠው ማለት ነው። ረሃብ፣ ሕማም፣ ድርቅ፣ የከብት በሽታ፣ አይጥ፣ ኩብኩባ፣ አንበጣ፣ ትል፣ ተምች፣ ደሰክ፣ ተስቦ ወይም ተቅማጥ፣ ኩፍኝ፣ ርኩስ አውሬ ወደ ቤቱ አይገባበትም ይላል። የህዳር ሚካኤል ድርሳን ገጽ 49 ላይ ስንሄድ እናንበው። እንግዲህ እነዚህ ሁሉ ማለት ነው በደንብ ማብራራት ስላለብን ማለት ነው እንደዚህ ብሎ ይናገራል። አሁንም የእግዚአብሔር ወደ ምድሩ አይጥ አይገባ፣ አንበጣ፣ ኩብኩባ፣ ትል፣ ተምች፣ ደስክ፣ ተስቦ፣ ኩፍኝ እሊህ ሁሉ ወደ ማደሪያው ሊመጡ አይችሉም። ይህ መጽሐፍ ወዳለበት ለዘላለም እስከ ልጅ ልጅ ድረስ በአገሩም ድርቅ፣ የከብት በሽታ፣ በሰውም ንዳድ፣ ተስቦ ወይም ተቅማጥ አይገባበትም። የቅዱስ ሚካኤል ስም ከፈጣሪው በተሰጠው ኃይል ረዳት ይሆነዋልና ቅዱስ ሚካኤልም መታሰቢያውን ስለሚያደርጉ ሰዎች ሁሉ ወደ እግዚአብሔር ይለምናልና ይላል። በጽላሎተ ረድኤቱ በኃይሉ በክንዱ በጸጋው በፍቅሩ ለዘላለሙ ይሰውራቸዋል ይጠብቃቸዋል ይላል። ከዚያ ሲቀጥል ክቡር ገናና በሚሆን በዚህ በቅዱስ ሚካኤል ድርሳን ውስጥ ያለውን የመንፈስ ቅዱስን ስምና ይህን መጽሐፍ ሰው ቢያጽፍ የማን ነው የሚለው? የመንፈስ ቅዱስን ስምና ይህን መጽሐፍ ሰው ቢያጽፍ ከቅዱስ ሚካኤል የድርሳን መጽሐፍ ፈጽሞ አይለየው ይላል። ከክቡራን መላእክት ይልቅ ክቡር ገናና በሚሆን በቅዱስ ሚካኤል በዓል ቀን ሰው ይህን መጽሐፍ ከመጀመሪያው እስከ መጨረሻው ቢያነብ ቢደግም ይላል። እግዚአብሔር ስለ ክብሩና ስለ ልዕልናው ለቅዱስ ሚካኤል የሰጠውን እነዚህን ስሞች አይርሳ። ዳግመኛም በከበሩ ቃሎቹና በእነዚህ ስሞች የሚታመኑ መታሰቢያውን 14 ጊዜ ያደርጉ ዘንድ ይገባቸዋል። የተቻለው 14ቱን ቀን ሁሉ ያድርግ፣ የማይችል ግን 4ቱን ቀን ያክብር። ነገር ግን ከሁሉ የሚቀድም ታላቁ በዓሉ በህዳር በ12 ቀን ነው ይላል። ህዳር 12 ቀን እንግዲህ ታውቃላችሁ በሀገራችን ብዙ በግ የሚታረድበት፣ ብዙ ደም የሚፈስበት፣ ብዙ ባዕድ አምልኮ፣ ብዙ ጣዖት የሚከብርበት ነገር ነው። እንግዲህ የህዳር ሚካኤል፣ የጥር ሚካኤል፣ የሰኔ ሚካኤል በጣም አደገኛ፣ በምድራችን ላይ ሟርት፣ በምድራችን ላይ በቅዱስ ሚካኤል ስም የሚሰዋ በግ የሚሆን ፍየል ደም በጣም አደገኛ ነው። ስለዚህ ምድሪቱን ከማርከስ ውጭ ሌላ ነገር የሚያደርገው ነገር ይሄ ጣዖት አምልኮ ነው። የአጋንንት አሰራር ነው። አጋንቶች አጉሪዎች የሚያጎሩበት ማለት ነው። የቅዱስ ሚካኤል በዓል ነው ተብሎ ግን አጉሪዎች ያጎራሉ። ቃልቻ ያለባቸው፣ ክፉ መንፈስ ያለባቸው፣ ርኩስ መንፈስ ያለባቸው፣ ጋኔን ያደረባቸው በሰፈር በአካባቢ ያሉ የሚገርመው ነገር የቅዱስ ሚካኤል በዓል በህዳር በጥር በሰኔ በሚገርም ሁኔታ ሰዎች መንፈሳቸው እየተነሳ ክፉ መንፈስ ያደረባቸው ሰዎች ክፉ መንፈሳቸው እነሱ ላይ ያለው መንፈስ እየተነሳ ሲያጓሩ፣ ሲጨፍሩ፣ እንደገና ሲከድሙ ሰው ተሰብስቦ ምናምን ማለት ነው እንጂ መንፈሳዊ ነገር የሚካፈሉበት ነገር አይደለም። ስለዚህ ይኸውላችሁ የቅዱስ ሚካኤልን ድርሳን ያነበበ ሰው ተቅማጥ አያገኘውም ይላል፣ በሽታ አያገኘውም ይላል፣ ኩብኩባ ወደ ቤቱ፣ አንበጣ ወደ ቤቱ አይገባም ይላል፣ መቅሰፍት ወደ ቤቱ አይገባም ይላል። መጽሐፍ ቅዱሳችን ግን እንደዚህ አይደለም የሚለው። የትኛውም በሽታ ተመልከቱ፣ እንደዚህ ነው የሚናገረው። ረሃብ ወደ ቤቱ አይመጣም። ህማም አለ፣ ረሃብ አለ፣ ወደ ቤቱ አይመጣም። እንደገና ደግሞ ምን ብሎ ወደ ከብቱም ርኩስ አውሬ አይገባም። ወደ ከብቶቹም ርኩስ አውሬ አይገባም። አይጥ ይላል፣ አይጥ በቤቱ አይኖርም። አንበጣ፣ ኩብኩባ፣ ትል በቤቱ አይኖርም። ተምች፣ ደስክ ወይም ተስቦ፣ ኩፍኝ ይላል። እሊህ ሁሉ ወደ ማደሪያው ሊመጡ አይችሉም። በማን? በቅዱስ ሚካኤል ስም የሚታመን ማለት ነው። የቅዱስ ሚካኤልን ድርሳን ያነበበ፣ ያስነበበ፣ የሰማ፣ ያሰማ፣ የጻፈ፣ ያጻፈ ሰው ምን ማለት ነው? አይጥ በቤቱ አይኖርም። እንዴ ለምንድን ነው? ድርሳነ ሚካኤል ማለት በቃ አይጥን ያባረራል ማለት ነው። አይጥ አይኖርም። ይሄ ውሸት ነው። ሌላው በአገሩም ድርቅ የለም። እንግዲህ ድርሳነ ሚካኤል የማይነበብበት በኢትዮጵያ ምድር የለም። ድርቅ የለም ወይ? ድርቅ የለም ወይ? የከብት በሽታ የለም ወይ? በሰውም ደግሞ ንዳድ፣ ተስቦ፣ ተቅማጥስ የለም ወይ? እንዴት ነው ነገርየው? እነዚህ ሁሉ አሁን የዘረዘርኳቸው ነገሮች ሁሉ የቅዱስ ሚካኤልን ድርሳን ያነበበ ሰብ እነዚህ ነገሮች ወደ ቤቱ አይመጡም ነው፣ አይመጡ ብሎ ይናገራል። እንግዲህ መዝሙረ ዳዊት ላይ ዳዊት የተናገረውን አንድ ሀሳብ ላምሳ።
ዳዊት ከተናገረው መጥቀስ ስላለብኝ ማለት ነው። እግዚአብሔር እንዴት እንደሚጠብቀን፣ እግዚአብሔር እንዴት እንደሚከልለን እሱን እንመልከት። ምን ይላል? መዝሙር 90 በቅንፍ 91 ላይ እንደዚህ ነው የሚለው የእግዚአብሔር ቃል። እንግዲህ መታመን ያለብን በዚህ ስለሆነ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬ መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና፣ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያህ አደረግ። ክፉ ነገር ወደ አንተ አይቀርብም። ተመልከት፣ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዝዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ይሄ ነው መጽሐፋችን የሚናገረው። መጽሐፍ ቅዱስ የሚናገረው ይሄንን ነው። በልዑል መጠጊያ የሚኖር ነው የሚለው። በሚካኤል አይደለም የሚለው፣ በገብርኤል አይልም፣ በመላእክት በጻድቃን አይልም፣ በቅዱሳን በነቢያት በሐዋርያት አይልም፣ በደናግል በመነኮሳት አይልም። ይሄ በየገዳማቱ ባሉት መነኮሳትም አይልም። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። ይሄ ነው መጽሐፍ ቅዱስ የሚናገረው። እውነታው ይሄ ነው እንጂ ተምችም ይሁን አንበጣም ይሁን ደጎበያም ይሁን አይጥም ይሁን ኩብኩባም ይሁን በሽታም ይሁን ረሃብም ይሁን የሚከለከለው አንደኛ እግዚአብሔርን በመታመን ውስጥ ነው። ሰዎች ከበሽታ ተጠብቆ የሚኖር እህል ውሃን እባርካለሁ አለ እግዚአብሔር። በዘዳግም መጽሐፍ ላይ ስንመለከት በቃ እህል ውሃን እባርካለሁ አንተም ታመልከኛለህ። እግዚአብሔርን የሚያመልኩ ሰዎች ነገራቸው ይባረካል፣ እህል ውሃቸው ይባረካል፣ ጤንነታቸው ይባረካል፣ ሰላማቸው ይባረካል፣ እድሜያቸው ይረዝማል፣ ከመቅሰፍት ይድናሉ፣ ከመከራ ይድናሉ። ድነው እኮ አይተናል። እስራኤል ከብዙ መከራ እግዚአብሔር እንደታደጋት እናውቃለን። መጽሐፍ ቅዱስ ላይ ተጽፏል። የእስራኤል አምላክ የሚጠብቅ አምላክ፣ የሚተኛ አይደለም፣ የሚያንቀላፋ አይደለም። እግዚአብሔርን የሚታመኑ ሰዎች ከመከራ ይድናሉ፣ ከሲኦል ከገሃነም ይድናሉ። እና የሚገርመው ነገር የሚናገረው ነገር እዚህ መጽሐፉ ላይ ሲናገር አንድ ትልቅ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጠዋለህ ነው የሚለው። ትረግጠዋለህ፣ የቀትር ጋኔን አያገኝም ነው የሚለው መጽሐፉ። የቀትር ጋኔን ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን ነው የሚለው። አትፈራም። እግዚአብሔርን የሚታመኑ ሰዎች እንደዚህ ናቸው፣ አይፈሩም እንጂ ቅዱስ ሚካኤልን ስለታመንህ አይጥ ቤትህ አይኖርም ማለት ይኖራል። ሚካኤልን የሚያመልክ ሰው ሁሉ አይጥ በቤቱ አለ። አይጥ በቤቱ ጣራው ላይ እየወጣ እየወረደ እየተሯሯጠ አላስተኛውም። ስንት ህዝብ ነው ያለው? ታዲያም የሚካኤልን ድርሳን አንብበህ ድርሳኑን ቤት አስቀምጠህ ጸበሉን ረሽተህ አይጥ ከጠፋ ጥሩ ነበር፣ አይሆንም እንጂ እና ድርሳነ ሚካኤል በተነበበበት ቦታ ሁሉ አይጥ አለ። ለምንድን ነው? አይጡ አይደል ሀገር እየጠፋ ያለው? ያንዳንዱ ልብሱን በልቶበት። ታዲያ ልብሳችሁ ለምን በለው አይጥ? እና እንዲህ ገድላት፣ ድርሳናት፣ ታምራት በተነበቡበት ቤት ውስጥ አይጥ የለም ማለት አይቻልም። አለ፣ ኩብኩባ አለ፣ ህማም አለ፣ በሽታ አለ። እንዴ ልትፈወሱ የምትችሉት እኮ በጌታ በኢየሱስ ክርስቶስ ብቻ ነው። ስለዚህ አይጥ በየቤታችሁ ሞልቶ ለምን ትዋሻላችሁ? አይጥ አለ። የአይጥ መድኃኒቱ ሌላ ነው። ድርሳኔ ሚካኤል አይደለም፣ ድርሳኔ ገብርኤልም አይደለም። አይጥን ከቤት ለማባራር ቤትን ማጽዳት ነው እንጂ ድርሳን ማስነበብ አይደለም። አጽዱ ቤታችሁን እንጂ አይ ድርሳኔ ሚካኤል አስነብቤያለሁ አይጥ በቤት ይኖራል እንዴ? ያልተመጣጠነ ምግብ በልተህ ወይም ደግሞ ጥሩ ያልሆነ ምግብ በልተህ ተቅማጥ ሲያሮሩጡ ለምን ድርሳነ ሚካኤል ላይ ያድን አልቻለም? እና ይሄ ሁሉ በጣም አደገ። ተቅማጥ በነገራችን ላይ በዚህ ቤተክርስቲያን ችግር ነው። እና እንዲህ አይነት ነገሮች አሉ። እና እንደዚህ ብሎ ይናገራል በቅዱስ ሚካኤል ድርሳን ውስጥ የመንፈስ ቅዱስን ስምና ይህን መጽሐፍ የጻፈ ይድናል የሚለው በጣም አደገኛ ነው፣ ስህተት ነው። ይሄ
ከዚያ በምን ብሎ ይናገር? የሩፋኤል በዓል ነው፣ መታሰቢያውን ያደረገ ለድሃ ያበላ የመጸወተ በቅዱስ ሚካኤል ልመና ይድናል ነው የሚለው። ይሄም ከመብል ከመጠጠት ጋራ ከሚካኤል ጋር ደግሞ ሌላ ተጨማሪ ሩፋኤል የሚባል መልአክ አለ። በነገራችን ላይ መጽሐፍ ቅዱስ ሚካኤል ገብርኤል የሚል ነው የሚታወቀው እንጂ ከሚካኤል ከገብርኤል ውጭ ግን ሌላ መላይ ሩፋኤል የሚባል መልአክ፣ ሳቁኤል የሚባል መልአክ፣ አፍኒን የሚባል መልአክ እንደዚህ አይነቶችን መጽሐፍ ቅዱስ አያውቃቸውም። እና ይሄ የምን ስም እንደሆነ በደንብ መጠናት አለበት ማለት ነው። በሚካኤል ስም አስማት የሚላል ቅድም በጣም በተደጋጋሚ ብዙ ጊዜ አይተነዋል። በተደጋጋሚ የምናየው ነገር ብዙ ነገር አለ። በሚካኤል ስም ወይም አስማት መጻፉ ለምሳሌ ገጽ 54 እና 55 ላይ ስንሄድ እናየዋለን። አስማት ተጽፏል። እነዚህ አስማቶች ብዙ ጊዜ ይነሳሉ፣ ግን እናያቸው። 54 ወትብል በትሑት ቃል እሎንተ ቃላት አብያተ። ይህ ቃል ምስጢሩ ለዘላለም የከበረ ነውና እሊህን የከበሩ ነገሮች በትሕትና ቃል ተናገር። ምን ማለት አካ ይላል። አሜ ሌክ ቦኬ ኤንካ እያለ እነዚህ አስማቶች አሉ። በጣም ትርጉማቸው አይታወቅም። ምን ማለት እንደሆነ መልእክቱ አይታወቅም። ከጽሁፍ አንጻር ከምንባብ አንጻር ምን ለማለት እንደሆነ አይታወቅም። ግን እነዚህ አስማቶች አሉ። ምን ላይ ነው ያሉት? ቅዱስ ሚካኤል ክንፍ ላይ አካ የሚል አሜ ሌክ ቦኬ ኤንካ ካዚን አርያኪን ኤርናኬ ኬምካዩን ፔጉ ጌሎ አስኤሌቅ አስሎ አስከማ አላሶም ኤቅሬው ያብስቲክ ፒስኪር ጋር ኳቢት ይልና ከቢስ ፌአ አስ ፌያ እንልካዊ ይሰይልና እነዚህ ስሞች እሊህን ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ የተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ይላል። በምንድነው? በቅዱስ ሚካኤል እጅ የተገኙ ናቸው። ምን ብለው ተጽፈው? የማን ስም ናቸው? አሁን የዘረዘርኳቸው የእግዚአብሔር ስሞች ናቸው። መጽሐፍ ቅዱስ ውስጥ ብንገባ አሁን የተነገሩትን ቃላት እነዚህንም በዕብራይስጥ ተጽፈዋል የተባሉት ቃላት በእውነት የሉም። እነዚህ የእግዚአብሔር ስሞች ናቸው ተብሏል። ግን በማን ስም ናቸው ያሉት? በሚካኤል እጅ ላይ ተጽፈው ይገኛሉ። ይህንም መጽሐፍ ያጻፈ ሰው ፈጽሞ ከሱ አይለየው፣ ንጹሕ ክቡር በሆነ ቦታ አክብሮ ያኑረው እንጂ የዘላለም ሕይወት የድነት ጋሻ ጠላቱን የሚያጠፋለት ይሆን ዘንድ ይላል። የቱን? ይሄንን መጽሐፍ የዘላለም ሕይወት የድነት ጋሻ ይላል። ይሄ ድርሳነ ሚካኤል ማለት ነው። ድርሳነ ሚካኤል በሚካኤል ስም የተጻፈው ድርሳን ይሄ ምን ማለት ነው? የዘላለም ሕይወት የድነት ጋሻ የሆነው ዘንድ ብሎ ይናገራል። በጣም ስህተት ነው ይሄ። የዘላለም ሕይወት ቅድም እንደተናገርኩት የድነት ጋሻ ኢየሱስ እንጂ ሌላ ነገር ሊሆን አይችልም። ወንድሞች ወይ ስሙ ልንገራችሁ፣ በእዝነ ልቦናችሁ አዳምጡ። ክቡርና ገናና የመላእክት አለቃ የሆነ ቅዱስ ሚካኤልን በዓል መታሰቢያን አድርጉ። ይሄ ፍጻሜ የሌለው ደስታና የዘላለም ሕይወት ታገኙ ዘንድ ነው። ይሄም ከዘላለም ሕይወት ጋር የተያያዘ ስለሆነ ማለት ነው። ሌላው ምን ብሎ ይናገራል? እንደዚህ ብሎ ይናገራል። ይህ መጽሐፍ ሰይጣንን ማሳደጃ ነው የሚለው ነው ትልቁ ነገር። ምንድን ነው የሚለው? የቅዱስ ሚካኤል ድርሳን ሰይጣንን ያሳድዳል። ውሸት፣ አያሳድድም። ቀኑን ሙሉ ድርሳነ ሚካኤልን እያነበበ እንደውም ድርሳነ ሚካኤል አንባቢ እንደውም በክፉ መንፈስ የተያዘ ነው። ይህ መጽሐፍ ሰይጣንን ማሳደጃ ነው። የጠላትን ኃይል ድል መንሻ ነው። በጨለማ የሚሄዱትንም አሸናፊ የሚሆን እግዚአብሔር ተቆጥቶ በሚያመጣው መቅሰፍት ፈጽሞ የራቁ ፍጹም ደስታን በሚናገር በቅዱስ ገብርኤልና በመላእክት አለቃ በቅዱስ ሚካኤል ልመና በ99 አለቆችና ስፍር ቁጥር በሌላቸው መላእክት ልመና የአምላክን ዙፋን በሚሸከሙ እያለ ይቀጥላል። ምን ማለት ነው? ሰይጣን የሚባረረው ሰይጣን የሚወጣው በቅዱስ ሚካኤል ስም ነው። አጋንንት የሚወጡት በሚካኤል ስም ሳይሆን በኢየሱስ ስም ነው። ለምሳሌ መጽሐፍ ቅዱስ ላይ እንሂድ። አጋንንት የሚሸነፉት አጋንንት ከሰው ላይ የሚወጡት ተነቅለው የሚወጡት በማን ስም ነው? በኢየሱስ ክርስቶስ ስም ነው። ለምሳሌ በማርቆስ ወንጌል ምዕራፍ 16 ላይ እንሂድና ይሄ የማርቆስን ወንጌል በምንመለከትበት ጊዜ ምዕራፍ 16 ላይ እንደዚህ ብሎ የተጻፈ ቃል እናገኛለን። እንደዚህ ይላል። እንደዚህ ብሎ ይናገራል። ከቁጥር 14 ጀምሬ ላንብበው። ኋላም በማዕድ ተቀምጠው ሳሉ ለ11 ተገለጠ።
ተነስቶም ያዩትን ስላላመኗቸው አለማመናቸውና የልባቸውን ጥንካሬ ነቀፈ። ቁጥር 15 እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ምንድነው የሚሰበከው? ወንጌል። ለፍጥረት መስማት ያለበት ምንድነው? ወንጌል ነው፣ ድርሳን አይደለም። ለፍጥረት ሁሉ እንዲሰብኩ የተነገራቸው ሐዋርያት ወንጌልን ነው። ፍጥረት መስማት ያለበት ማዳመጥ ያለበት ወንጌልን ነው። ሰውን ማስተማር ያለበት ወንጌልን ነው። ድርሳን እየጻፈ እየከተበ ለሰው መስጠት አይደለም፣ መቸርቸር አይደለም፣ መሸጥ አይደለም። ወንጌልን ማስተማር ነው የሚቀድመው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይልና ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ ነው የሚለው። ተመልከቱት። አሁን አጋንንት በቅዱስ ሚካኤል ስም ምን ይላል? ይሸሻል። አጋንንት በሚካኤል ስም ይወጣሉ የሚለው ትምህርት ስህተት ነው። ለምሳሌ ይህ መጽሐፍ ሰይጣንን ማሳደጃ ነው። ሰይጣንን የሚያሳድደው ኢየሱስ ነው። ድርሳነ ሚካኤል ላይ እንግዲህ ሰይጣንም ይሁን አጋንንትም ይሁን ዲያብሎስም ይሁን ልዩ ልዩ ፍጥረትም ቢሆን መሸነፍ ያለበት በኢየሱስ ስም ነው። የቅዱስ ሚካኤል ስም ሰይጣንን ማሳደድ ማባረር አይችልም። በሚካኤል ስም ሰይጣን ከሰዎች ላይ ተነቅሎ ሊወድቅ አይችልም። ስለዚህ መጽሐፍ ቅዱስን በትክክል መረዳትና ገድሉን ማንበብ በጣም ልዩነት አላቸው። ገድል መስማት ማዳመጥ ድነት አይደለም፣ ጽድቅ አይደለም። የዘላለም ሕይወት ያለው የዘላለም ድነት ያለው ከእግዚአብሔር ጋር በክርስቶስ ኢየሱስ በመታረቅ ነው እንጂ በሌላ የለም። ስለዚህ ድርሳነ ሚካኤል ላይ ያለው ትምህርት አሁን ለዛሬው እንግዲህ ይህንን ጀምረናል። ቀጣይ ግን በተከታታይ ትምህርቱን በዚህ መንገድ ስለምናቀርብ ይህንን የምትከታተሉ ሰዎች በደንብ አድርጋችሁ አንደኛ ትምህርቱን እንድታዳመጡት፣ ሁለተኛ ደግሞ ከመጽሐፍ ቅዱስ ቃል ጋር በማነጻጸር የሚጠቅማችሁን የሚረባችሁን ቆም ብላችሁ በሚካኤል ስም የተሰራውን ስራና በወንጌል የተጻፈውን እውነት ለይታችሁ በማወቅ ራሳችሁን ከሞት ከዘላለም ፍርድ ከእግዚአብሔር ቁጣ እንድታድኑ ከሚመጣው ከእግዚአብሔር ቁጣ አሁን በእናንተ ላይ ካለው ከእግዚአብሔር ቁጣ እንድታመልጡ ለነፍሳችሁ ድነትን ጽድቅን እንድታገኙ ከእግዚአብሔር ጋር በክርስቶስ እንድትታረቁ ከማይረባ ትምህርት ነፃ እንድትወጡ ከአጋንንት ትምህርት ነፃ ወጣችሁ ለዘላለም ወደሚያድነው ለዘላለም ሕያው ወደ ሆነው ወደ ሊቀ ካህናቱ ወደ ኢየሱስ ክርስቶስ ዘወር በማለት ሕይወታችሁን ነፍሳችሁን እንድታድኑ መልእክቴን አስተላልፋለሁ። ስለዚህ በድርሳነ ሚካኤል ላይ ያለው ትምህርት ይቀጥላል። እንግዲህ ይህንን ትምህርት ሸር በማድረግ ላይክ በማድረግ ለሰዎች እንዲደርስ አብረን የእግዚአብሔርን መንግስት እንድንሰራ ከወዲሁ በጌታ ፍቅር አሳስባቸዋለሁ። እግዚአብሔር አምላክ የተባረከ ይሁን። ጌታ ኢየሱስ ክርስቶስ ያድናል። መዳን በኢየሱስ ነው። የዘላለም ሕይወት በኢየሱስ ነው። የኃጢአት ስርየት በክርስቶስ ኢየሱስ ደም ነው። ከኢየሱስ ውጪ ለዘላለም የሚያድን የሚያጸድቅም የለም። ወገኖች በዚህ ምድር ስትኖሩ ከጌታ ጋር ወስናችሁ ኑሩ። የዘላለምን ሕይወት ከማጣት እግዚአብሔር ይሰውራችሁ። ጌታ በጸጋው ይርዳችሁ። ተባረኩ። ወስብሐት ለእግዚአብሔር።